የዘመኑ ፍጻሜ ሲቃረብ ወደፊትም አሉ ጊዜ በጣም የሚፈጥንበት ጊዜ ይመጣል አሉ። ዓመት ልክ እንደ ወር ይፈጥናል፣ ወር ልክ እንደ ሳምንት፣ ሳምንት ልክ እንደ አንድ ቀን ልክ እንደ አንድ ሰዓት ልክ እንደ መብረቅ በልሽታ ይሆናል አሉ። በዚያን ዘመንም ሴቶች በጣም ይበረክታሉ፣ ወንዶች ግን ያንሳሉ አሉ። ሴት በጣም ብዙ ናቸው። ጌታቸዋል ይቆረ ይሄ ብቻ አይደለም። ሌላ ትንቢቶችን ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ስለ መኪና እንደተናገሩ ታውቃላችሁ? ስለ ሞባይል እንደተናገሩ ታውቃላችሁ? የሚገርም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለሰሃቦች መኪና ይመጣል ብሏቸው አያውቁም። ሰሃቦች መኪና ምን እንደሆነ፣ ነገር ግን ባህሪውን ነው መግለጽ ያለባቸውና ባህሪውን ገለጹላቸው። ምን አሏቸው? ሰዎች ከፊታቸው መጥተው መስጂድ ለመምጣት ለመስገድ ግመልና አህያ ፈረስን ዘብተው እየጋለቡ መጥተው መስጂድ በር አቁመው ሰግደው ይሄዱ ነበረ። ወጡና ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሲያዩ ምን አሏቸው? ወደፊት ግን ወደ መስጂድ ግመልና አህያን ፈረስን ይዛችሁ የማትመጡበት ጊዜ ይመጣል። ነገር ግን ሰዎች ፊት ለፊት የሚቀማመጡበት ቤት የሚመስልን ነገር ይዘው መጥተው ወደ መስጂድ ከዚያም ይመለሳሉ አሉት። ፊት ለፊት ትዞራለህ፣ ተደርድረህ እንደዚህ ትቀመጥበታለህ። ወደ በመስጂድ በሮች እነዚህን ይበዛሉ በእናንተ ዘመን አሏቸው። አረቦች ዛሬ ላይ መስጂድ ላይ አይታቸው አህያን ይዘው ይመጣል ለመስገድ እንደዚህ እየጋለበ ፈረስን ግመልን ላ ትተዋላችሁ እነዚህን በዚያ ዘመን አሏቸው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ትንሣኤ አትፈጸምም ወደፊት ይሄን ነገር እስክታዩ ድረስ ብለው ተናገሩ። አንዳችሁ ታፋ ውስጥ በሚገኝ ነገር ሩቅ ያለ ቤተሰቡን እስኪያናገር ድረስ አሉ። ኪሳችን ውስጥ ያስቀምጠ ነው አውጥተን ከዚያ ከሩቅ ካለ አካል ጋር የምንነጋገርበት ነገር ምን ይባላል ዛሬ? ሐታ ዩከልመ አሐድኩም ቢፈኽዚሂ መን ሁወ በዒዱን ዐንሁ፣ ከእናንተ የራቀን አካል ታፋችሁ ውስጥ በሚገኝ ነገር እስክታናግሩ ድረስ ዓለም አትፈጸምም አሏቸው። በዚያም ከሩቅ ያለን አካል ትከታተሉበታላችሁ፣ ትሰሙታላችሁ። ለሰሃቦች ድንቅ ነበር ይሄ ዛኔ። እና እንዲህ አይነቶችን ትንቢቶች ነቢያችን ሰለላሁ ዐለይሂ ወሰለም እንዳለ ተናግረዋል። ወላሂ ለአዚም የሩቁን ሁሉ ያውቁት ነበረ ብዬ ነው ነግራችሁ። ውስኑን ነው የተናገሩት። እንደሚያውቁት የሩቅን ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም ምን እንዳሉ እንግራችሁ። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ኢነላሀ ዘዋሊየል አርድ ፈረአይቱ መሻሪቀሃ ወመጋሪበሃ አሉ። አላህ እስከ ዓለም ፍጻሜ ድረስ የሚሆነውን ምድር ላይ የሚሆነውን ሁሉ ጥቅልል አድርጎ አሳየኝ አሉ። ልብ በሉ ፈረአይቱ መሻሪቀሃ ወመጋሪበሃ እንዳለ ምስራቅ ምዕራቡን አራቱንም ዛውያ አርካኖች ያካበበውን የዓለም እስከ ዓለም ፍጻሜ የሚሆነውን አሳይቶኛል አሉ። ነገር ግን ከዚህ የዛን ይህን በተናገሩ ጊዜ ምን አሉ? ሰሓቦችን ሊያጠፏቸው እየጣሩ ስለነበር የመካ ከሃዲያኖች ትንቢት ነገሯቸው። ዛሬ እናንተ ሊያጠፏቸው ይላሉ። ወኢነ አምረ ኡመቲ ሰየብልጉ ማ በለገ ለይል ወነሃር። ነገር ግን የእኔ ትውልዶች ጉዳይ ኢስላምን ማስተላለፋቸው የኢስላም እስከ ቀንና ሌሊት ፀሐይና ጨረቃ የደረሱበት ዓለም ሁሉ ይደርሳሉ ወደፊት አሏቸው። አሁን ሊያጠፏችሁ አይችሉም ነው። ወደፊት እንዳውም ዓለምን ያጠልቅልቃል ብለው ነግሯቸዋል። ቀንና ሌሊት ሰየብልጉ ማ በለገ ለይል ወነሃር፣ ሌሊትና ቀን የደረሱበት ዓለምም ይደርሳል ወደፊት ኢስላም እያሉ ይነግሯቸው ነበር። ይህ ከተናገሯቸው ትንቢቶች መካከል ነው፣ ወሰኑ ነው። ሌላም ነፍ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ለልጃቸው ፋጢማ የህይወታቸው ፍጻሜ ላይ ልክ እንዲሁም የሚሞቱበትን ጊዜ መናገራቸው ያን ራሱ ከትንቢት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐጀተል ወዳዕ የመጨረሻውን ሐጅ ያደረጉና ለዐሊ ላ አልቃኩም በዕደ ዓሚ ሃዛ አሏቸው። በቀጣዩ ዓመት በቃ እንገናኝም ይሄዳለሁኝ ብለው ነግሯቸዋል። እንዳሉትም ባሉት መሰረት በቀጣዩ ዓለም ሄዱ። ለዐሊ ላ አልቃኩም በዕደ ዓሚ ሃዛ፣ ከዚህ ዓመት በመቀጠል በቀጣዩ ዓለም አንገናኝም ይሄዳለሁ እሞታለሁ አሏቸው። መቼ እንደሚሞት ሰው ማወቅ ይችላል? ነቢይ ካልሆነ በስተቀር የነቢይነታቸው ማረጋገጫ አንደኛ ይሄ ነው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ምን አደረጉ? ቃለ ነቢይ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን የህይወታቸው ፍጻሜ ላይ ነው። እናታችን ዓኢሻ ረዲየላሁ ዐንሃ ቤት ነበሩ የታመሙት። የዛኔ ልጃቸው ፋጢማ መጣች ቤታቸው። ልክ ስትመጣ ጊዜ ነይ ልጅ አሏት እና ወደ እርሳቸው አስጠግተው ሹክ አሏት በጆሮዋ።
አይሻ እያየች ነበር። እዛ ድምፅ አልሰማችም። በሚስጥር ነው የነገሯት ነቢያችን ሰለላሁ ዐለይሂ ወሰለም ለልጃቸው ፋጢማ በሳሩሃ መሰጠራት ማለት ሚስጥር ነገሯት። ወዲያው በከት አለቀሰች ልጃቸው ፋጢማ። ነይ ልጅ አሏት እና ድጋሜ እንደገና ثم سرها ثانية ለሁለተኛ ጊዜ ሚስጥር ነገሯት። አሁን ደግሞ ضحكت ሳቀች። አይሻ በጣም ተደነቀች። ነቢዩ ሰለላሁ ዐለይሂ ወሰለም ነይ ብለው ጠርተውሽ መጀመሪያ ሚስጥር ሲነግሩሽ አለቀሽ፣ ነይ ብለው ሁለተኛ ሲነግሩሽ ሳቅሽ። ያለቀሽው በምንድን ነው? የሳቅሽው በምንድን ነው? ምን ነግረሽ ነው ልትነግሪ ትችያለሽ አሏት። አዎ እችላለሁኝ አለች። መጀመሪያ ነይ ብለው ሲነግሩኝ ጊዜ በቃ አሁን ልሞት ነው ብለው ስለነገሩኝ ነው አለች። ትንቢት ነው፣ ወደፊት የሚሆን እየተናገሩ ነው። አሁን ልሞት ነው በቃ ብለው ነገሯት ነቢያችን ሰለላሁ ዐለይሂ ወሰለም። በዚህ ነው ያለቀስኩት አለች። ከዚያም ነይ ያሉኝና ከእኔ በመቀጠል ከቤተሰቦቼ መጀመሪያ ተከትለሽኝ የምትመጪው የምትሞቺው ደግሞ አንቺ ነሽ ብለው ነገሩኝ። በዚህ ደግሞ ሳኩኝ አለች። አሁን ትንቢትን ተናግረዋል። አንደኛ ስለ ራሳቸው የሚሞቱበት ጊዜ፣ ሁለተኛ የልጃቸው ከቤተሰባቸው አንድ ሰው ፋጢማን ቀድሞ ቢሞት ሐሰተኛ ያደርጋቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ነው ግን የሆነው። አሁን እሞታለሁኝ አላት። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ሞቱ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ 6 ወር ምናምን አካባቢ ሳይሞላ እናት ማነው ፋጢማ ወዲያው ከቤተሰቦቻቸው የመጀመሪያዋ ሟች እሷ ነች። እና ነቢያችን ሰለላሁ ዐለይሂ ወሰለም ትንቢትን ይናገራሉ። በተናገረው መሰረት ሲፈጸም እናያለን። ይህ አንድ የነቢይነት ማረጋገጫ ነው። አንድ ነቢይ ከአምላክ ዘንድ ነኝ ብሎ ትንቢትን ተናግሮ በተናገረው መሰረት ይፈጸማል። በተናገረው መሰረት ካልተፈጸመ አንዲት እንኳን ስህተት ውል ካለበት ሐሰተኛ ያደርገዋል። ከአምላክ ዘንድ የሆነ ነቢይ ውሸትን አይናገርምና ለዚህም መስክሮላቸዋል አላህ ሱብሓነሁ ወተዓላ ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ። ሙሐመድ ከራሱ አንዲትን አይነግራችሁም ይለናል። እርሱ የሚነግራችሁ ከእኔ የሚገለጥለትን ግልጠተ መለኮት ብቻ ነው ይላል። እሺ ይሄ ነው ከሰሯቸው ተአምራቶች። ልክ እንዲሁ የአንድ ነቢይ ነቢይነት ማረጋገጫው ሌላው ተአምር ነው። ይህ ነው። እንደ መጽሐፍ ቅዱስ የእስራኤልን ሕዝቦች መጽሐፍ ቅዱሱ በጣም አግኖ ያቀርባቸዋል። ማለትም አይ ቲንክ እኔ ሳስበው የራሴ ፐርስፔክቲቭ በራሴ እይታ መጽሐፍ ቅዱስ የጻፉት አይሁዶች የራሳቸውን ማህበረሰብ የራሳቸውን ዘሮች ለማግነን ተጠቅመውበታል። እንደ ቁርአንና እንደ ሐዲስ ደግሞ የእስራኤልን ሕዝቦች እንዴት ያያቸዋል? የእስራኤል ሕዝቦች ለሁለት ናቸው። አንደኛ የነቢያትን ትምህርት የተቀበሉና ያመኑ እነሱ የተወደሱ ናቸው። ሁለተኛ ደግሞ ነቢያትን ያስተባበሉና የገደሉ ያሳደዱ እነዚህ ናቸው። እነዚህ ደግሞ የተወገዙ ናቸው። አላህ ስብሐነሁ ወተዓላ በነቢያት በኩል በጣም በርካታ ነቢያትን ልኮላቸዋል እስራኤላውያኖች። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ካነት በኑ እስራኤል ተሱሱሁም ልአንቢያ ኩለማ ማተ ነቢዩን ከለፈው ነቢይ አሉ። የእስራኤል ልጆች ነቢያት ይተካኩላቸው ነበር አሉ። አንድ ነቢይ በሞተ ቁጥር ሌላ ነቢይ ይተካዋል አሉ። አላህ ስብሐነሁ ወተዓላ ወዲያው ነቢይ ይተካላቸዋል። ለምንድን ነው ያን ያደረገው? ለምን አሁን ነቢዩ ሰለላሁ ዐለይሂ ወሰለም ከላከ በኋላ ለምን ነቢይ መላክ አቋረጠ? ጥበቡን ታውቃላችሁ። ምክንያቱም የዛኔ የተሰጣቸውን መለኮታዊ መጽሐፍ ጠብቁ ተብለው ኃላፊነቱን አልጠበቁም፣ በርዘውባቸዋል። ስለዚህ ያ መጽሐፍ እስከተበረዘ ድረስ የግዴታ ነቢይ በየጊዜው መላክ አለበት። ያ ነቢይ ትክክለኛውን መንገድ የሚያመላክታቸው ለህዝቦች የተበረዘውን ተበርዟል፣ ያልተበረዘውን አልተበረዘም። አሁንስ የማይበረዝ መለኮታዊ መጽሐፍ ለዘላለም የጠበቀው አስተናን ራሱ ወስዶ አምላክ አላህ ሰጠ ለነቢያችን ሰለላሁ ዐለይሂ ወሰለም። የሚበረዝ ቢሆን ኖሮ የግዴታ መላክ ያስፈልገው ነበር ለዚህ ህዝብ። ቦታቸው አለ። ነገር ግን እስከ ዘላለም ድረስ ጠብቀዋለሁኝ አለ። ነቢይ ዳግም እንዳያስፈልግ አድርጎ አላህ ሱብሓነሁ ወተዓላ ጠበቀው። ይሄ መጽሐፍ ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን አለ። እኔ ነኝ ይሄን ቁርአን ያወረድኩት እኔም ነኝ የምጠብቀው አለ። ያ ነው። እነዚያ ለምን አልጠበቁትም? እነዚህስ እንዴት ሊጠበቅ ቻለ? በዚህ ትውልድ ላይ ጥበቃ ሲባል ጊዜ በወረቀት ላይ እንዳይመስላችሁ በሰዎች ልብ ላይ ነው። ወራቻላ እነዛኞቹ ያለፉት ትውልዶች ያልጠበቁበት ምክንያት
ሙሉ ትኩረታቸው በሚታይ ነገር ላይ ብቻ ነበር፣ በትምህርት ላይ አልነበረም። አይታቸዋል። አምላክን አሳየን እያሉ አዛ ያደርጉ ነበር። ነቢያትን ሙሳን ጠይቀውታል። ፈቀድ ሰአሉ ሙሳ አክበረ ሚን ዛሊከ ፈቃሉ አሪና ላህ ጀህረተን፣ ተአምር አሳየን፣ እንዲህ አሳየን፣ እንዲህ አሳየን እያሉ አዛ ያደርጉ ነበር። መሲሁን አዛ አድርገውታል። እንዲህ ካላሳየህ፣ እንዲህ ካላሳየህ። መጨረሻ ላይ አምላክን አሳየን አለ። እርሱ የምሰራ ስራ አያችሁ ማለት እርሱን አያችሁ ማለት ነው። ኸላስ ፍቱኝ አላቸው። አንተ ራስህ አምላክ ማለት ነው አሉት። ስራዬን አያችሁ ማለት ትምህርት የሰማችሁ ማለት ይሄ ከአምላክ ዘንድ የሚመጣ ነውና ይሄን አያችሁ ሰማችሁ ማለት በቃ እርሱ እንዳያችሁ ቁጠሩ አላቸው። ይሄን አያ ብለህ ስለዚህ አንተ ራስህ አምላክ ነህ ማለት ነው። ላኢላሃ ኢላላህ። ነቢያት ሊያስቸግሩ ስለነበር ነው በሚታይ ነገር ብቻ ትኩረት ያደረገ ህዝብ ነበር የእስራኤል ትውልድ። ይሄ ትውልድስ የነቢ ሰለላሁ ዐለይሂ ወሰለም ትውልድ የሚታይ ነገር አይፈልጉም። ምንድን ነው የሚፈልጉት? እውቀትን ነበር። ለዚህ ነው መጽሐፋቸውን እንዲጠብቁ ሰበብ የሆኑት። የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች ነቢ ሙሐመድ ሰለላሁ ዐለይሂ ወሰለምን በየጊዜው ተአምር አሳየን እያሉ አዛል አደረጉ። አልፈልጉም። ራሱ ተአምራቶችን መጥቶ የሚጠይቁ ከሃዲያኖች ነበሩ። ተአምር አሳየን ሲሉ ጊዜ የዛን የሰሃቦች ያዩትንና የተመለከቱትን ይመሰክራሉ። ሐዲስ ላይ ሰአለ አህሉ መካ ረሱለላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ ፈአራሁም ሚን ሽቃቂል ቀመር መረተይን። ለምሳሌ የመካ ከሃዲያኖች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን መጥተው ተአምር እንድታሳየን እንሻለን አሏቸው። ነቢዩ ሰለላሁ ዐለይሂ ወሰለም ጨረቃን ለከፍለው አሳያቸው እያሉ ተናገሩ። አያችሁ። ስለዚህ እነዚህ ትኩረታቸው ትምህርቱ ላይ ነበርና የተሰጣቸውን ትምህርት የነቢ ሰለላሁ ዐለይሂ ወሰለም ትምህርት በልባቸው ሸምድደው ለዘላለም እንዲቆይ ሰበብ ሆኑ። እነዚያ ትምህርቱ ላይ አልነበረም። ጭራሽ ትምህርቱን እንዳውም ለሚፈልጉት ዓላማ ይቀይሩና ይበርዙ ነበር። ራሳቸውን ጻድቅ ማድረግ ነው ትልቁ ዓላማቸው። አይታቸዋል። አይሁዶች እኛ ከአምላክ ዘንድ የተመረጥን ህዝብ ነን ብለው ነው የሚያምኑት። ከእኛ ውጭ እንዳለ አሕዛብ ነው ብለው ያምናሉ። የተመረጠ ህዝብ አይደለም ብለው ያምናሉ። ነቢይነትም ከኛ ብቻ፣ ጽድቅናም ከኛ ብቻ፣ እኛ ብቻ የአምላክ ልጅ አለቀ በቃ ዘጉ። ራሳቸው ከፍ አደረጉ። ጭራሽ ነቢያትን እንዳውም አቆሸሿቸው። ዳዊትን ዝሙተኛ አደረጉት። ያዕቆብን አጭበርባሪ አደረጉት። ሎጥን ከሁለት ሴት ልጆች ጋር ወሲብ የፈጸመ አደረጉት። ሱለይማን ዓለይሂ ሰላምን ካህዲ ያደረጉት። እንደ ካደ አምላኩን ትቶ ለጣዖታት እንትን እንዳለ እንዳመለከ ምናምን ጽፈዋል። እንዳለ ነቢያቶችን ሁሉ በወንጀል ወረፏቸው። ራሳቸውን ጻድቅ አደረጉ። ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ የነቢያትን ክብር ስላጠፉና የእርሱን የአምላክን ክብር ስላጠፉ እነዚህን መጽሐፍቶች በርዘዋል ብሎ የተናገረበት አንደኛ ምክንያት ይሄ ነው። ነቢያት በፍጹም ወደ ክህደት የሚጣሩ አይደሉም። ነቢያት ወደ ኃጢአት የሚጣሩ አይደሉም። ይሄ ነው እና እስራኤላውያኖች ስለ አላህ ሱብሓነሁ ወተዓላ በቁርአን ላይ ለሁለት ከፍሎ ነው የሚያቸው። ከእስራኤላውያኖች የነቢያትን መንገድ የተከተሉ ጻድቆች እንዳሉ ሁሉ ከእነርሱም ደግሞ አማጽያን አሉ። አላህ ሱብሓነሁ ወተዓላ እንደተናገረ ወባረክና ዐለይሂ ወዐላ ኢስሐቅ ወሚን ዙርየቲሂማ ሙሕሲኑን ወዛሊሙን ሊነፍሲሂ ሙቢን አለ። በአብርሃም ላይና በኢስሐቅም ላይ ባርኬያለሁ አለ አምላክ አላህ። ከዚያ ቀጥሎ ምን አለ? ከእነርሱም ዝርያ ዘሮቻቸው ሙሕሲኑን መልካሞች አሉ አለ። ወዛሊሙን ሊነፍሲሂ ሙቢን በግልጽ ደግሞ ነፍሱን በዳይም አለ ብሎ ተናገረ። አሉ በደንብ መልሰዋል። እሱ ጀዛከላህ ሰላም። ላውራ ጨርሰሃል? አዎ ጨርሻለሁ። መጠየቅ ትችላለህ። ጥያቄ አለኝ። ጥያቄ ምን መሰለህ? አንድ ሰው ከሞተ በኋላ የሚደረግ ሰደቃ ለሰውየው ለሞተው ሰው የሚያግዘው ነገር አለ? ይሄን ነገር ብታስረዳኝ። አምላክ አላህ ሱብሓነሁ ወተዓላ አንድ ሰው ከሞተ በኋላ ሌሎች ሰዎች ሰደቃ ያደርጉለት፣ ጸሎት ያደርጉለት ያ ሰው ተጠቃሚ ሊሆን እንደሚችል ነግሮናል በነቢዩ ሰለላሁ ዐለይሂ ወሰለም በኩል። እዚሁ ላለፉትም ለሚመጡትም ጸሎት ያደርጉ ነበር ነቢያቶች። ምጽዋት ማድረግ ልክ እንደዚያ ማስረጃ ለዚህ ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃል ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ፈቃለ ነቢይ ሰለላሁ ዐለይሂ ወሰለም ነዓም ወዐለይከ ቢልማእ። አንድ ሰው ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር በመምጣት ምን ብሎ ጠየቃቸው? አንቱ የአላህ መልእክተኛ ሆይ እናቴ ሙታብኛለች፣ ስለ እርሷ ብዬ ምጽዋት ባደርግላት ይጠቅማታልን?
ብሎ ጠየቀ። ነቢ ሰለላሁ ዐለይሂ ወሰለም አዎ ስለ እርሷ ብለህ ምጽዋት አድርግላት ይጠቅማታል ብለው ተናገሩ። ልክ እንደው ጸሎት ቢያደርግላት አምላክ አላህ ሆይ እናቴን ማረልኝ ብለህ ብትለምነው ወይም ብትለምኚው አላህ ሱብሓነሁ ወተዓላ ያንቺን ጸሎት ይሰማል። ይሄ ነው። እሺ ስለዚህ ከሞት በኋላ ይቅርታ ብትጠይቅ ለዛ ለሞተ ሰው ብትማልል ይሰራል ማለት ነው። ያ ሰውዬ ግን ክህደት ላይ መሆን የለበትም። እሺ እርሱን ክዶ ለሞተ ሰው ምህረት እንደማያደርግ ተናግረው በነቢያት በኩል አሳውቀዋል። ይሄን እኔም በብቸኝነት አምልኩ እኔን ተገዙ ብሏል። እርሱን ክዶ ለሞተ ሰው ኢነላህ ላ የግፊሩ አን ዩሽረከ ከክህደት ውጭ የሆነ ኃጢአት ግን ለምሳሌ አስካሪ መጠጥ ጠጥቶ ሊሞት ይችላል፣ ወይ ዝሙት ሰርቶ ሊሞት ይችላል። በእነዚህ ነገራቶች አላህ ስብሐነ ወተዓላ ምህረት ብንማጸንለት ለዚህ ያለ ሰው አላህ ስብሐነ ወተዓላ ያንን ይሰማናል። ክህደት ከሆነ ግን አምላክን በፍጹም ሙሉ በሙሉ ክዶና እኔ አንተን አላመልክም ብሎ መረጃ ቀርቦለት የነቢያት ትምህርት ደርሶ ታሻፈረኝ ብሎ እምቢ ያለን ሰው ይሄን ከሞት በኋላ ክህደት የሚባልን ነገር ለማንም እንደማይምር ተናግሯል። ለዚህ ማስረጃ አላህ ስብሐነ ወተዓላ ምን ይላል? ኢነላህ ላ የግፊሩ አን ዩሽረከ ቢህ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። ሱረቱ ኒሳ ላይ እኔ አምላካችሁ አላህ በእኔ ላይ ያጋራን ሰው በፍጹም አልምርም ማለት ከዚያ በታች ሌላ ወንጀሎችን ግን ለፈለኩ ሰው እምራለሁ እያለ ተናገረ። ይሄ ነው። እሺ አመሰግናለሁ። እሺ ሰላም አለይኩም ሁሴን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ሁሴን? ደህና ነኝ አልሐምዱሊላህ። አንድ ሴት ልጅ አሁን ሳታገባ መኖር ትችላለች? نهى رسول الله صلى الله عليه وسلم عن التبتل والتبتل معناه الامتناع عن الزواج. ነቢያችን ሰለላሁ ዐለይሂ ወሰለም ከተበቱል ከልክለዋል። ተበቱል ማለት ራስን ከጋብቻ አርቆ መኖር ማለት ነው። ራስን ከጋብቻ አርቆ መኖር ተገቢ አይደለም። ሴት ልጅ ለእርሷ ተስማሚ የሆነ ሰው ከመጣላት እንድታገባ ትመከራለች። እሺ ነገ መልቂያማ ትቀጣለች ወይ ታዲያ ባለማግባቷ ከተባለ አንደኛ ትልቅ ምንዳ ያመልጣታል። አግብቶ ሰው ጥሩ ዘሮችን አፍርቶ ቢሄድ ያው እነዚያ ልጆች ለአንቺ ዱዓ ያደርጋሉ፣ ኢስቲግፋር ያደርጋሉ፣ ሰደቃ ያደርጋሉ አይደል? ትልቅ ምንዳ መለጠሽ። ልክ እንዲሁ ሰው በሐላል መንገድ አግብቶ ቢኖር ከአላህ ዘንድ ትልቅ ምንዳ ያገኛል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ተዘወጁል ወዱድ አልወዱድ ፈኢኒ ሙካቲሩን ቢኩም አልኡመም የውመል ቂያማ ነው። ተወዳጅና ወላድ የሆነችዋን አግቡ ብለው ነብዩ ሰለላሁ ዐለይሂ ወሰለም መክረዋል አይደለ? ስለዚህ የእርሳቸውን ትዕዛዝ በመፈጸም ሱና አጅር ይገኛል፣ ትልቅ ምንዳ ይገኛል። ልክ እንደው ባልና ሚስት ሐላል በሆነ መንገድ ግንኙነት በሚያደርጉ ቁጥር ምንዳ ያገኛሉ። ያ ነገር ያመልጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ፈፊ ኩል ቢድዓቲን ሚንኩም ሰደቃ፣ እያንዳንዳችሁ ከሐላል ሚስቱ ጋር ግንኙነት በሚያደርግ ጊዜ ልክ እንደ ሰደቃ እንደ ምጽዋት ምንዳ ከአላህ ዘንድ ይጻፍለታል አሉ። ያብታችኋል። ሰሃቦች እዚህ ጋር ደነገጡ። ከይፈ ዛሊከ ያ ረሱላላህ፣ እንዴት ነው የሚሆነው አንተ የአላህ መልእክተኛ? አሐዱና የእቲ ሸህወተሁ ወዩእጀሩ ዐላ ዛሊክ፣ አንዳችን የራሱን ስሜት ለማርካት ብሎ ሚስቱን ከተገናኘ ምንዳ ይጻፍለታል ማለት ነው አሉ። ነቢዩ ሰለላሁ ዐለይሂ ወሰለም በጥያቄ መልስ ሊያስረዷቸው ሐዲስ ነገሯቸው። ይሄ ነገር ግራ አላቸው አይደለ? ተመልከቱ፣ ሎጂክ እንዴት ይጠቀሙ ነበር። አንዳንዴ ነብዩ ሰለላሁ ዐለይሂ ወሰለም አለይሰ ለው ወضዐሁ ፊል ሐራም የኩኑ ዊዝረን ዐለይሂ አሏቸው ሰሓቦችን። ነብዩ ሰለላሁ ዐለይሂ ወሰለም መልሰው ምን አሉ? ቆይ አንድ ሰው ከሚስቱ ጋር በሐላል የተጠቀመውን በሐራም ቢጠቀመው ኑሮ እንደ ኃጢአት ይሆንበት ነበር አይሆንበትም አሏቸው። አሁን እንደ ኃጢአት ይሆንበታል እንጂ አሉ ሰሓቦች። ከዛሊከ ኢዛ ወضዐሁ ፊል ሐላል አሏቸው። ልክ እንዲሁ ከሐራሙ መንገድ ሸሽቶ ወደ ሐላሉ ሸሪዓዊ ኒካህ አድርጎ ህይወትን በሚያደርግ ጊዜ ምንዳ ይጻፍለታል ማለት ነው አሉ። ያቸው አይደለ? ሰውየው እየሰረቀ ከሆነ ይህንን ተውበት አድርጎ ወደ አላህ ሱብሓነሁ ወተዓላ ለምን እሰርቃለሁኝ ብሎ ወደ ሐላል ንግድ ቢሄድ ያንን ትቶ ከአላህ ዘንድ ምንዳ ያገኛል፣ ሐላል ስራ በመስራት ይታቻል። ከልክ እንደው ይሄ ሁሉ ምንዳ ያመልጣታል። እሺ ሳታገባ የሞተች ሴት ተጠያቂ ነች ወደሚለው ስንመጣ ጊዜ ራሷን ከስሙት እስከጠበቀ ድረስ ተጠያቂ አይደለች። በዚያ ነገር ዘረብትር ግን በዚያ ልክ ትጠይቃለች እንጂ ለምን አላገባችሁም ብሎ አላህ ሱብሓነሁ ወተዓላ ሰውን የሚቀጣ አምላክ አይደለም። ለምን አላገባችሁም ብሎ ነገር ግን ባለማግባታችሁ ትልቅ ምንዳ ያመልጣችኋል ነው። እና አጠቃላይ ማግባት ግዴታ ነው ወይንስ አይደለም በሚለው ከዕለሞች ዘንድ መልሱ ምንድነው? ባጭሩ አንድ ሰው
ስሜት ነገር ማንከር የለበት፣ የማግባት ግዴታ የለበትም። አንዳንድ ሰዎች አሉ ምንም ስለ ስሜት ጣጣ የሌላቸው ሰንጋ ነው የሚባለው። ስለ ስሜት የሌላቸው ሰዎች፣ እነዚህ ሰዎች ለምን አላገባህም አይባሉ። ወደ ሐራም ይወድቃል ተብሎ የሚታሰብም አይደለምና ፍላጎት የለውም ማስለ። ነገር ግን ስሜት ያለበት ከሆነ ይሄ ማግባት ግዴታ ነው ይላሉ። የማግባት አቅሙ ካለው ከወንድም ልክ እንዲሁ ደግሞ ከሴትም ለእርሷ የሚስማማና የሚመጥናት ወንድ ከመጣላት የማግባት ግዴታ አለባት። እሺ ያ ሰው ካልተስማማት እንዲህ ማለት ይችላል፣ መብቷ ነው። የግዴታ የመጣውን አግቢያ ተባለች። إذا جاءكم من ترضون دينه وخلقه فزوجوه إلا تفعلوه تكن فتنة في الأرض وفساد عريض. النبي صلى الله عليه وسلم منارو دين الناس مقبارون يمتود لتاينت سو متتو لتدار بيطيقاችሁ ልጃችሁ ለዚህ ሰው ዳሩት ብሎ ተናገረ እና ይሄን ይመስላል። እሺ ሁለተኛ ጥያቄ ደግሞ ማለት ነው ሰውየው ዶክተር አይደለም እና ፓይለት ነው እንዲያውርች ሉር ነው ስለኝ ስራ አንድ አስቀድም ነው ጠይቅሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። የኔ ጥያቄ እኔ መጀመሪያ አገር ቤት እያለሁ እነ ያሲን ኑሩን እና አቡበክርን አዲሳቸውን እከታተል ነበረ። እዚህ ከመጡ በኋላ ደግሞ ከሀገር ከወጡ በኋላ የሆነ እነሱ አረብኛ ስለሚችሉ ታሪክ ነው የምናገሩት፣ ታሪክ ነው ሐዲስ አይደለም ታሪክ ነው ከቁርአን አይደለም ብሎኝ እዚህ ጋር ደግሞ እነሱ ሰለፊ የሚባል ነገር እዚህ ጋር ሰለፊ ነን እንደዚህ እያሉ እነሱ የሚያወሩት አረብኛ ነው እንጂ አረብኛ ስለሚችሉ በአረብኛ ነው እንጂ የሚያወሩት ሐዲስ አይደለም ከቁርአን አይደለም ብሎኝ እዚህ ጋር ኡስታዞች ብዙ እንትን ብሎኛል። ለዛ ምናልባት ይሄን ነበር ዳዋ መስማት ፈልገህ ነው። ቁርአን እና ሐዲስን በቀደምት መልካም ሰለፎች ግንዛቤ የሚያስተምሩ ሰዎች ካሉ እነሱ ስራ ያው ቀጥል። እሺ መርሐባ። ሰውየው ዶክተር አይደለም ግን አንድ ትልቅ ሰው ነው እና የሆነ መድኃኒት ይሰጣል የራስ ህመም። ከሱ መድኃኒት በወስድ ምን ችግር አለ? ሽርክ ይሆንብኛል? ግን ሰውየው ትልቅ ሰው ነው ያኔ። እሺ መድኃኒትነቱ በተጨባጭ የተረጋገጠ ነው? አዎ የሆነ የሚታጠን ምናምን ነገር ነው አሉ ከሆነ እርግጠኛ ሆነሽ ተናገር። እሺ መድኃኒትነቱ በተጨባጭ የተረጋገጠ ነው? መድኃኒት ለመሆኑ ያ ነገር? አዎ መድኃኒት የራስ መድኃኒት ብቻ ነው። ያኔ ሰውየው ጠንቋይም አይደለም ግን ያኔ ትልቅ ሰው ነው፣ አህባሽ ነው። ምንድነው ያኔ ይከበራል። እኔ አላውቅም ብቻ ትልቅ ሰው ነው። የሚሰጠው ነገር ምንድነው? ክኒን አይደለም፣ እንደ ዶክተሮች ክኒን አይደለም፣ የሆነ ስር ነው የሚሰጥ እና ያንን ልክ እንደ ጭሳጭስ ትታጠናለህ። ያ ነገር ለመድኃኒትነት ለመሆኑ የተረጋገጠ ነገር ነው ወይስ አይደለም? እኔ እንጃ ወላሂ ስለ አላውቅም። ካላወቅሽ ሌላ ጥያቄ አለሽ? ኦኬ ሁለተኛ ጥያቄ ደግሞ ነው ለምሳሌ ሶላት ላይ ሆነን ሱብሃነ ረቢል አዕላ እንላለን። የኛና የአህባሾች ሶላት ይለያያል? سبحان ربي تلاقيت من يدرك الشيء سبحان ربي الأعلى أعلى ميلو لا يترجموا سبحان كلا لا يسب أعلى بلو مالت كهل بلاي هنا مالت سبحان ربي الأعلى كهل بلاي هون كملاك الله كقتلة كل ترى الجباه مالت يا كهل بلاي هون كملاك الله ترى الجباه يالو ملسون دقنا أي كبلا يتلم يلالو يا رب تعالى والله لازم كهل بلايهم كم السلام عليكم يجيبوا ولا ما يجرش كهل بلاي يجلا بلاينا يبار ملاش الله المستعان. ايش وعليكم السلام. السلام عليكم. وعليكم السلام.
ሰላም ነው። አልሐምዱሊላህ። አንድ ጥያቄ ነበረኝ። ጥያቄ ረሱል ሰለላሁ ዐለይሂ ወሰለም መልእክተኛ ሳይሆኑ በፊት ምን አይነት ሃይማኖት ነበር የሚከተሉት እና ምን አይነት ሶላት ነበር የሚሰግዱት? አላህ ሱብሓነሁ ወተዓላ ነበር የሚገዙት። ነብይ ከመሆናቸው በፊት ሶላት ይሰግዱ ነበር ወይ? ላ አምልኮ ይሰሩ ነበር። ትልቁን የአምልኮ አይነት እሱ ምንድነው? ዱዓ። الدعاء هو أفضل العبادة. ትልቁ የአምልኮ ስርዓት ዱዓ ነው። ነብያችን ሰለላሁ ዐለይሂ ወሰለም አላህን ነበር የሚገዙት። በአንድ አላህ የሚያምኑ ነበሩ ማለት ሙስሊም ናቸው። ሙስሊም ናቸው። ሌላ ሃይማኖት የላቸውም? ሌላ የላቸውም። እሺ እኔ የሆነ ሌላ ሃይማኖት የሚከተል ሰው ጠይቆኝ ነው። ምን አልከኝ? ሌላ ሃይማኖት የሚከተሉ ሰዎች እንደዚህ ብለው አሁን ተከራክረውኝ ነው። ገባ ምን ሰሩ እንደምገቡ አይገባኝም። እውቀት እንፈልጋቸው ለናስ ወይስ ምንድን ነው? ልጆች ታዋድርጉ እንጂ የያዘ ነው ወይ ተሰራት ተሳፊ ያደርጋ ነው። እሺ አመሰግናለሁ። አይ ሩሱ አንድ ጥያቄ ልጨምር። አንዴ ታዋድርጉ የእንትን እያለ ነው ያዝ ያደረገ ነው። ሳብራ አንዴ 200 ምናምን ሺህ ነው። 1 ሚሊዮን አስገብቶ ነበር ይሄ መነጽር ሳይወርድ በፊት ያላ ወደ 7 ሺህ ጎበዞች 280 ሺህ ጎበዞች ያሰላም 300 ሺህ ሊገቡ ነው። ብዙ አልቀራቸውም። እሺ ልጆች ጥያቄ ያለው ማለት ይችላል። እኔ ልጠይቅ። እሱ አንድ ሰው ቁርአንን ብቻ ነው የምቀበለው ሐዲስን አልቀበልም ቢል ከእስልምና ያስወጣዋል? ይሄን ለምን እስልምና ያስተምራል? ሙስሊም አይደለም። ነብያችን ሰለላሁ ዐለይሂ ወሰለም ኡቲቱል ቁርአን ወሚስለሁ መዐሁ አሉ። ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ ተሰጠሁኝ አሉ። ይሄን ሐዲስ የተናገሩት ወላሂ ላዚም የሚገርም በትንቢት ደረጃ ነው። ወደፊት ቁርአንን እንጂ ሐዲስን አንቀበልም የሚሉ ሰዎች እንደሚመጡ በትንቢት እየተናገሩ ነው ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ቦታ ላይ ምን አሉ? ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضሉ በዕዲ ኪታበላህ ወሱነቲ አሉ። እነሆ በመካከላችሁ ሁለት ነገራቶችን ጥዬላችሁ ይሄዳለሁ፣ እነርሱንም አጥብቃችሁ እስከያዛችሁ ድረስ በፍጹም ከቀጥተኛ ጎዳና አትጠሙ። እነርሱም የአላህ ቁርአንና የእኔ ሱና ሐዲስ ናቸው ብለው ተናገሩ። ለምን ይሄን አሉ? ሰሃቦች ይክዳሉ እንደ ሐዲስን? በፍጹም አልካዱም። ይክዳሉ ተብሎም አይታሰብም። ነገር ግን ወደፊት የሚመጡ አካሎች እንዳሉ ነብያችን ሰለላሁ ዐለይሂ ወሰለም በውስጥ ተዋጊነት ትንቢትን እየተናገሩ ነው። ወደፊት ቁርአንን እንጂ ሐዲስን አንቀበል የሚሉ ሰዎች እንደሚመጡ አያቸው አይደል? አንዱን ከሌላው ነጥዬ ይዛለሁኝ ያለ ሰው ሙስሊም እንደማይሆን ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ ያ ያቀላችሁ የገባችሁ ልጆች ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቅድሚያ ራሴን ልጠይቅ ወይ? በኮሜንት ተደጋጋሚ የሆነች ልጅ ጠየቀች ነበር፣ ልጠይቅላት? ደስ እንዳለሽ ወይ ኢንሻአላህ አላት። እሷም ያን ነገር ረስታ አደረገችው። ምን ማድረግ አለባት ያለች ነው። የራሴን ጠይቅ። አንደኛ ፈታሻለሁ ሆነ ኒካ አይወርድም። ሁለተኛ ማን ነው ወይም ምክንያቱም ፈትቼሻለሁ ይሄን ካደረግሽ ብሎ ያን ነገር ሆን ብላ አውቃ ሳትረሳ ማለት ነው አድርጋው ቢሆን ኑሮ ነው ኒካ የሚወርደው። ሁለተኛ ያን ነገር ረስታ ነው ያደረገችው። ስለዚህ ኒካ አለ አልወረደም። የኔን ልጠይቅ ይቻላል። ስለ አሳበል ኡኽዱድ ሱረቱል ቡሩጅ ላይ ያለ አንድ ትንሽ ትለናል ካልቻልክ ችግር የለም። አስሐቡል ኡኽዱድ الله سبحانه وتعالى بسورة البروج لا يناقر والسماء ذات البروج واليوم الموعود وشاهد ومشهود قتل أصحاب الأخدود. أخدود مالت السلام عليكم يوسف. وعليكم السلام. እንዴት ነህ? ሰላም ነው? الحمد لله.
ማለኔ አንድ ጥያቄ ልጠይቅ ነበረ። እሺ ከባለቤቴ ጋር ትንሽ ተጋጭና እስከ ዛሬ ድረስ ሳኖርብሽ የነበረውን ቤተሰብ ሳስተዳድርብሽ የነበረውን ክፈኝና ፈታሻለሁ አለ። ይሄ ከምን አንጻር ይታያል ከእስልምና? ዛሬ ሳስተዳድርብሽ የነበረውን ቤተሰቦችንም ሳስተዳድርበት የነበረውን ክፈኝና ፈታሻለሁ አይደል? አላ እንዲህ አይነት ወንዶች ሰው ናችሁ ወይንስ አይደላችሁም? እኔ ይሄን ነገር እኔ እንጃ። ሰው ናችሁ። አንደኛ ነቢያችን ሰለላሁ ዐለይሂ ወሰለም የሰጠውን ስጦታ አምጣ ብሎ የሚጠይቅ ሰው የተፋውን ሻታ አክታ መልሶ እንደመብላት አጸያፊ ነው ብሎ ገልጸውታል። ከሰጠህ خلاص ይሄ ነው ነገር። ሁለተኛ ባል ለሚስቱ ማብላት ማጠጣት ግዴታ አለበት። ያን ግዴታ አንተ ወጥተህ እዛ እንደገና አንጭና ፈታሻለሁ አይቻልም። እንደ ንብረት እንኳን ሰጥተሃት አሁን እጇ ላይ ቢኖር ወርቅ ምናምን ዳይመንድ ምናምን ሀብት ያንን መቀበል አትችልም ከፈታሃት። ምናልባት እሷ ፍቺ ከጠየቀችስ ከእሷ ከሆነ ፍቺ የለጣው አሳማኝ ምክንያት ሳይኖራት ጠላሁት ብላ ከሆነ የዛኔ እንትን ያለችው በቃ ልወደው አልቻልኩም አብሬ መኖር አልቻልኩም ካለች የዛኔ ስታገባት ጊዜ የሰጣሃትን መህር ነው ገብታችኋል አይደለ? የምትቀበላት ከመህር ውጭ በፍጹም ሌላ አይቻልም። ሌላ የሰጣትንስ መቀበል ይችላል ወይ? በፍጹም አይችልም። አላህ ሱብሓነሁ ወተዓላ ምን አለ? ወኢን አረድቱም እስትብዳለ ዘውጅን መካነ ዘውጅን ወአተይቱም ቢኢሕዳሁነ ቂንጣራን ፈላ ተእኹዙ ሚንሁ ሸይአን አተእኹዙነሁ ቡህታናን ወኢስመን ሙቢና ወከይፈ ተእኹዙነሁ ወቀድ አፍዳ ባዕዱኩም ኢላ ባዕድን ወአኸዝነ ሚንኩም ሚሳቀን ገሊዛ ወኢን አረድቱም እስትብዳለ ዘውጅን መካነ ዘውጅን አለ አላህ ሱብሓነሁ ወተዓላ። አንዲትን ሚስት ፈታችሁ ሌላ ሚስት ማግባትና መቀየር ብትፈልጉ አንድ ሰው ሚስቱን ፈቶ ሌላ ሚስት ሊያገባ ይችላል አይደለ? አደራ ያችን መጀመሪያ የፈታሃትን ሴት የሰጣሃትን ስጦታ ቅንጣት እንዳትቀበላት አለ። ቅንጣት ሸይአን ብሎ ነው የገለጸው። ትንሽዬ እንኳን ቅንጣት እንዳትቀበል አይቻልም ብሎ አላህ ከልክሏል። ተእኹዙነሁ ቡህታን ወኢስመን እንደው ይሄን ብትቀበሉት በጣም ትልቅ ወንጀል እንደሰራ ነው። በጣም ከባድ የሆነን ኃጢአት ነው ያደረከው። ግልጽ የሆነን ወንጀል ነው ይሄ ያለ አላህ ሱብሓነሁ ወተዓላ ገልጾታል። ወከይፈ ተእኹዙነሁ ወቀድ አፍዳ ባዕዱኩም ኢላ ባዕድ አላህ ሱብሓነሁ ወተዓላ ይሄ በእናንተ ላይ ትልቅ አስነዋሪ ነገር ነው ብሎ በዚህ ቃል ይገልጸዋል። ይሄ ነው እንዳጠቃላይ አንዴ ያልጨረስኩም እና እኔ በዚህ ላይ ተመርኩዤ ማለት ነው በጣም ተናድጄበታለሁ። እናም ከዚህ በኋላ ደግሞ እኔ በቃ እንደዚህ አይነት ሀሳብ እናንተን ካለ ባሌ እንድትሆን አልፈልግም። ምክንያት የፍቺ መጠየቅ እችላለሁ። ባላ ዘንድ ሊያስቆጣኝ አይችልም። ሌላ ምክንያት አለሽ ከዚህ ውጭ? መጀመሪያ የለኝም። እኔ አላሰብኩም፣ ጭራሹን እንደዚህ አይነት ነገር አላሰብኩበትም። እሺ እሱ አንቺ ምንም ፍቺ ሳትጠይቂው ነው በራሱ ተነስቶ ያደረኩልሽን ሁሉ መልሽና ልፍተሻለሁ? አዎ ምንም አይነት እኔ እንደዚህ አይነት ሀሳቡም እንትኑም የለም። ወላሂ ግን በቃ በቴክስት በድምጽ ምናምን ደጋግሞ ነው በቴክስቱ ላይ ምን አይነት እንትን ነው ያለብኝ ምናምን ስል በቴክስቱ ላይ ሂሳቡላ ሰርቶ ማለት ነው ሂሳቡላ ተሰርቷል። ወላሂ ሱብነት እና እኔ እንደማስረጃ ያስኩኝና አስቀመጥኩት። ከዛን በቃ እኔ አሁን ጥያቄ የሆነብኝ ይሄንን ተሞክዤ ፍቺ ብጠይቅ አላህን ላይ ያስቆጥ እንደሱ ከሆነ ሲያገባሽ ጊዜ የሰጠሽ መህር አለ? ያን የሰጠሽን መህር በቃ ሲያገባሽ ጊዜ የሰጠሽን መህር ብቻ ነው የምትመልሽ። ስለዚህ መጠየቅ እችላለሁ ማለት ነው። ፍታይ ማለት እችላለሁ። እንግዲህ በተስማሙ መልካም ነው። ነብያችን ሰለላሁ ዐለይሂ ወሰለም በራሳቸው ጊዜ አንዲት ሴት መጣችና አንቱ የአላህ መልእክተኛ ሆይ እኔ ባሌ እንዲፈታኝ እፈልጋለሁ አለች። ባሌ እንዲፈታኝ እፈልጋለሁ። ለምን አሏት? በቃ ልወደው አልቻልኩም በፍጹም አለች። ያልወደደችበት ምክንያት
ሰሃባ ነው። አስቡት፣ አላህን ይገዛል፣ ኢባዳ ይሰራል። ከነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች መካከል ነው፣ ግን በቃ ልወደው አልቻልኩም። ታዲያ ያልወደደችበት ምክንያት ምንድን ነው? በዲኑ አይደለም። ከዕለታት አንድ ቀን ከጓደኞቹ ጋር ቆሞ አየችው። ከዚያ በኋላ በቃ ወረደባት። ምንም መደበቅ አልቻለችም። ስለዚህ እኔ ልወደው አልቻልኩም፣ ነገ የውመል ቂያማ የባልሽን ሐቅ አላሟላሽም ተብዬ እንድጠየቅ አልፈልግም፣ ፈራሁ። ስለዚህ እኔ በቃ ካልወደድኩኝ መኖር አልፈልግም አለች። ነብዩ ሰለላሁ ዐለይሂ ወሰለም ሊያስማማቸው ሞከሩ። በቃ እምቢ አለች፣ ግግም አለች። እንግዲህ አሁን ፍቹ ከማን ነው የመጣው? ከእርሷ ነው የመጣው አይደለ? አልተሩዲነ ለሁ ሐዲቀተሁ አሏት። እንግዲህ አሁንሽ ሲያገባት ጊዜ የሰጠሽን የአትክልት ስፍራ ትመልሽለታለሽ አሏት። መህሯ የአትክልት ስፍራ ነበር የሰጣት። ይህ ነው። ፈቃለት ነዓም፣ አዎ መመለስ እችላለሁኝ አለች። ሩዲ ለሁ ልሐዲቃ ወጠልቅሃ አሉት። አንቺም ሲያገባሽ ጊዜ የሰጠሽን መህር መልሽለት፣ አንተም ደግሞ ፍታት አሉት። እሺ አመሰግናለሁ። እሺ ከኮሜንት ልጠይቅለት ለሆነች ልጅ እኔንም አልመለስክልኝ አልነገርክልኝ ማለት ነው። አባቴ ሻሃዳ እያደረገ ነው ወደ ሀይራ የሄደው አላህ ዘንድ ያለው ተቀባይ ለምን አረዳችሁት? ልሽ እሺ አባቴ ሻሃዳ እያደረገ ነው የሞተው፣ ተቀባይነት አለው እንዴ? ሰላም አለይኩም። አዎ አለው፣ ተቀባይነት አለው። መርሐባ ወአለይኩም ሰላም። ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም አጎታቸው አቡ ጣሊብ ሊሞት ባለ ጊዜ ምን አሉ? ያ ዐም ቁል ላ ኢላሃ ኢለላህ ከሊመተን ኡሐጁ ለከ ቢሃ ዐንደላህ። አባቴ ሆይ ላ ኢላሃ ኢለላህ በል፣ ነገ ከአላህ ፊት አማኝ ነበር ብዬ ከእርሱ በፊት በዚች ቃል ምክንያት እንድማወገትልህ አሉት። ስለዚህ በዚያ ሰዓት ላ ኢላሃ ኢለላህ ቢል ሰውየው ሊሞት ሲል ተቀባይነት አለው። ነገር ግን ሰከራተል ሞት ላይ ከሆነስ ልክ ሞት ጠረሞት ላይ ሳለ በቃ ተይዞ እያለ መለኩል ሞት ሩሑን እያወጣ ባለበት ጊዜ ሰውየው ይህን ቃል ቢልስ የዛኔ ተቀባይነት አይኖረውም። ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ ማስረጃ ሲናገሩ ምን አሉ? ኢነላሀ የቅበሉ ተውበተል ዐብዲ ማ ለም የገርገር አለ። አላህ የባሪያውን ንስሐ ይቀበለዋል ሰከራተል ሞት ላይ እስካልደረሰ ድረስ አሉ። ልክ እንደ ፊርዓውን ማለት ነው። ፊርዓውን እየሰመጠ ባለበት ጊዜ ሻሃዳ ቃል እንዳለ ታውቃላችሁ። በቃ ልክ ከተያዘ በኋላ ማለት ነው። አላህ በቁርአን ላይ ሲናገር ምን አለ? ፈለማ አድረከሁ ልገረቁ ቃለ አመንቱ አነሁ ላ ኢላሃ ኢላ ለዚ አመነት ቢሂ በኑ እስራኤል ወአነ ሚነል ሙስሊሚን አለ። አልአነ ወቀድ ዐሰይተ ቀብሉ ወኩንተ ሚነል ሙፍሲዲን አለ አላህ ሱብሓነሁ ወተዓላ። ወጃወዝና ቢበኒ እስራኤል አልበሕር አለ። አምላካችን አላህ ሱብሓነሁ ወተዓላ ምን አለ? የእስራኤል ልጆችንም በባህሩ ላይ ያሳለፍኳቸው አለ ሙሳንና የእርሱ ተከታዮችን ከግብፅ ወደ ፍልስጢን በሄዱ ጊዜ ታቻል። ወጃወዝና ቢበኒ እስራኤል አልበሕር ፈአትበዐሁም ፊርዓውን ወጅኑዱሁ በግየን ወዐድዋን ፈአትበዐሁም ፊርዓውን ወጅኑዱሁ ግሎሪ ቱ ጀሰስ ናግባ ልኬልሃለሁ نقبع أفسد من هذا الله سبحانه وتعالى فلما أدركه الغرق سنتهم بقات موجزالة قال عندها أنه لا إله إلا الذي آمنت به بنو إسرائيل وأنا من المسلمين. فرعون يوك نبر موسى عليه السلام ونثنيا من قرلي عند نبر أياش سنتهم بقات موجزي فرعون من هذا أنه لا إله إلا الذي آمنت أنا أني بك أمن يالله أنا أنه لا إله إلا الذي آمنت به بنو إسرائيل. كذا إسرائيل جوز كامنوا بتأملك كالله بستكر للا من المملك إن لله من يالله أنا وأنا من المسلمين على أني كمسلم وشهن يالله أنا أياش موسى من نبر يستمر ومسلم هن يالا نبر يستمر كذا كأنه أملك كالله بستكر للا من المملك إلا يالا يستمر نبر ፈርዖን ልክ የህይወቱ ፍጻሜ ላይ ይሄንን ማለት ፈለገ። ነገር ግን ሰከራተል ሞት ላይ ከገባች በኋላ ነው
ከተያዘች በኋላ الآن ነው ብለህ አላህ ሱብሓነሁ ወተዓላ አሁን ነው የምትለው وقد عصيت قبل እስከ ዛሬ ስታመፀኝ ኑረህ وكنت من المفسدين በምድር ላይ ከአጥፊዎቹ ነበርክ አለ فاليوم ننجيك ببدنك لتكون لمن خلفك آية ዛሬ የአንተን አካልህን እንዳትሰምጥ ወደ ውጭ እንድትወጣ አደርግሃለሁኝ አለ ነርጂክ ያኔ አድናለሁ ማለት ነው ማዳን ሲባል ጊዜ ከባህር ውስጥ እንዳይሰምጥ እንደሚያደርገው አላህ Subhanahu Wa Ta'ala ተናገረ ለምን لتكون لمن خلفك آية ከአንተ በኋላ ለሚመጣ ትውልድ እኔ አምላክ ነኝ ብሎ ለሚነሳ ሰው ሁሉ መቀጣጫና ትምህርት ትሆን ዘንድ አለ እኔ አምላክ ነኝ እያለ ራሱን ያስመልካቸው ነበር ፈርዖን ይሄ አምላክ ነኝ ሲለን የነበረው አካል ከውሃ ራሱን ማዳን አልቻለም ማለት ነው ብለው ሰዎች ትምህርት እንዲወስዱ ዘንድ ምን ያክል ደካማ እንደሆንክ እንዲያውቁ አወጣለሁኝ አለው የሁሉም እንትን የእርሱ ሰራዊቶች ሲሰምጥ አስክሬናቸው የእርሱን አስክሬንን ግን አላህ Subhanahu Wa Ta'ala ባህርን ትፊዋላት ተፋቸው ያ ልክ እንዲሁ አማኞች እንዲረጋጉ ዘንድ የሙሳ አለይሂ ሰላም ተከታዮች በግብጽ ሀገር ላይ በጣም አዛ አድርጓቸው ነበር ፈርዖን ጨቁኗቸው ነበር ገፍቷቸው ነበር በድሏቸው ነበር ያውና ጠላታችሁን ገደልኩላችሁ ስለዚህ አሁን ሰላም ሆናችሁ ኑሩ የሚለውን አላህ Subhanahu Wa Ta'ala በልባቸው ላይ ሊሰጣቸው ሊያጸድቅላቸው ሊያጸናላቸው ዘንድ ይሄን አደረገ እና ሰውየው የህይወት ፍጻሜ ላይ የሻሃዳ ካለ ተቀባይነት አለው ሰከራተል መውት ላይ ከሆነ ብቻ ሲቀር እሺ ያከለከት ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እንደነክ አልሐምዱሊላህ እሱ ጥያቄ ነበረኝ ጥያቄ አንድ ልጅ አለች እና እሷ ሙስሊም ናት ልጁ ክርስቲያን ነው ከዛ ከማግባታቸው በፊት እሱ እስልምና የተቀበለ ከሁለት ወር በኋላ ነው የተጋቡ ከዛ ልጅቷ አሁን እርጉዝ ናት እሱ ደግሞ ወደ የመጀመሪያ ሃይማኖት ተመልሳለሁ አልፈልግም ስለምና ምናምን ብሏታል ማድረግ አለበት ተጋብተዋል ወይስ ገና ናቸው ተጋብተዋል ገና ናቸው ያ ተጋብተዋል ገና እርጉዝ ናት ልጅቷ ደግሞ የምትፈልጊኝ ከሆነ እስልምና ምንድነው ክርስትና ተቀበይ ያለች እሷ ደግሞ አንገቴ ይቆረጥ እንጂ አይቀበልም ምናምን ያለች ነው ተቀበልልሻለሁ ብሎ ነበር ያገባት እስልምና ተቀብሎ ነው ያገባት ወይስ ተቀበልልሻለሁ እስልምና ተቀብሎ ነው ያገቡ የተጋቡ የእስልምና የተቀበለ 2 ወር በኋላ ነው እነሱ ተጋቡ ከዛ አሁን ደግሞ ልጅ እርጉዝ ናት እንዴት ነው ምንድነው የምታረገው ማፍታታችንን መፍታታችንን ብቻ ሳይሆን እንደዚህ ካለ ኒካህ የላቸው ርዳ ተብጥሉ ኒካህ ከእስልምና ማፈንገጥ ኒካህን ያፈርስ ወዲያው ሰውየው ለከፈረ ኒካህ የላቸው ከዚያ በኋላ ብትኖር ዝሙት ነው የሚያልባት አዩ መጀመሪያ እሱ እኮ ኒካህ ያሰሩ ሰዓት እኮ ልጁ ሙስሊም ነበረ እስልምና ተቀብሎ ነበረ ግን አሁን ነው ወደ አሁን ከፈረ አይደለ ኒካህ የላቸውም ማለት ነው እሺ ሁለተኛ ጥያቄ ደግሞ አንድ ሴት አውቃ የክርስቲያን ስጋ ከበላች አትከፍርም لا ወንጀል ነው ነገር ግን ወደ አላህ Subhanahu Wa Ta'ala ተውበት ታድርግ ቢስሚላህ ተብሎ ቢታረድ ኖሮ መብላት ይቻላል ችግር የለውም ነገራችን ክርስቲያኖች ግን ቢስሚላህ ብለው እንትን አይሉ አያርዱ ስለዚህ ባላባቸው ታዲያ ይሄንን የበላ ሰው ምን ማድረግ ነው ያለ ከእስልምና ይወጣል ወይ ከእስልምና አይወጣም ነገር ግን ኃጢአትን አድርጓል ወደ አላህ ንስሐ ማድረግ ተውበት ማድረግ ይቻላል ሙሐመድን ብሏል እኔ ለእናንተ የምደርሰውና አላውቅም ሱራ 46:9 ይላል ጌታችን ኢየሱስና መድኃኒታችን ደግሞ በእኔ የሚያምን የዘላለም ሕይወት አለው ብሏል እና ግባ ጌታ ሰው ከቀልብ ጀምሬ እየላኩልህ ነው ናግባ እሺ ነው ዋናስ ክርስቲያኖች ካላቸው ወስ እና ሶስተኛ ጥያቄ ብር ያሳውላሳው ሰጥቼ ነበር ብድር ኢትዮጵያ 20 ሺህ ምናምን ብር ነው ግን ቆይቷል ወደ 6 ዓመት ምናምን ሆኗል ያ ብር ለሰው እንትን መስጠት ይችላል
ለሰው እኔ እንትን ምንድን ነው ለሰው ማለት ሰደቃ ወይ ለመስጊድ ወይ እንትን ሰው የተቸገረ ሰው መስራት ይችላሉ? እሺ አመሰግናለሁ። እሺ ጥያቄ ላይ ቀጥል። ሰላም አለይኩም። السلام عليكم وشو وعليكم السلام ورحمة الله وبركاته. ترانيا هنا نيسوا وأنتنا ايش شو سندينك دهنا الحمد لله. ልጆች ይላችሁ ያስ ያደረገ አልহামዱሊላህ ሁሱ ህይወት ተምታታብኝ እንዴ ልሁን ምን ይሻለኝ? ታብ ማድረጋችሁን አታቋርጡ። ልጆች የዘሮ ታብ ማድረጋችሁን አታቋርጡ። ወረጋለ ማለት ነው። ድሮፕ ኢት ስለው አስተካክለው ሁሱ ይሰማል? ስራ ትሰራለህ? ስራ ግን አልሰራም። ስራ ትሰራለህ? ጥሩ ስራ አለ? ጥሩ ስራ የለኝም። ጥሩ አይባልም ግን እየሰራሁት ነው። ምንም ቢሆን ስራ እየሰራህ ከሆነ ካንተ በታች ያሉትን ተመልከት። ስራ የሌላቸው ስንቶች አሉ በኢጃዛ ቤት እየተሰቃዩ ያሉ ጓደኞች። አይ ቲንክ ብዙ ነገር ነው። ከአንዴ እንገራችሁ ህይወታችን ተበላሸባቸው ሁሉ ሰዎች አንዴ እባክህ ልናገር ትፈቅድልኛለህ? ልናገር? እሺ ከፈቀድክልኝ አዳምጥ። እዚህ ምድር ላይ ስትኖሩ ጊዜ ሁሉ ጸጋ ሙሉ መሆን አለበት ብላችሁ አትጠብቁ። ሁሉ ነገር የተሟላ መሆን አለበት ካላችሁ ገነት ሄዱ። በገነት ውስጥ ጸጋ ሁሉ ሙሉ ነው፣ ጉድለት የሚባል የለም። እዚያ ምድር ላይ ሆናችሁ ግን ለህዳን ተሟላ። ለነብያትም አልተደረገ ይሄ ነገር። ማናችሁ እናንተ? የሰው ልጅ እዚህ ዓለም ላይ ሲኖር ያገኛል፣ ያጣል፣ ይከስራል፣ ያተርፋል፣ ይደሰታል፣ ይከፋል፣ ይከፋል፣ ይደሰታል። وتلك الايام نداولها بين الناس። ይቺ ዓለም በሰው ልጆች ጋር እየተለዋወጠች የምንኖርባት ዓለም ነች። ሙስሊም ግን በሁለቱም ጊዜ እጅግ በጣም አትራፊ ነው። ነብያችን ሰለላሁ ዐለይሂ ወሰለም ብናሉ عجبا لامر المؤمن ان امره كله خير ان اصابته سراء شكر فكان خيرا له وان اصابته ضراء صبر فكان خيرا له ففي كل ذلك خير። ነብያችን ሰለላሁ ዐለይሂ ወሰለም ብናሉ እዚህ ዓለም ላይ የሙስሊም ማንነት በጣም ይደንቀኛል አሉ። መልካም ነገር ሲያጋጥመው በዚያ ነገር አምላኩን አላህን ያመሰግናል፣ ይሄ መልካም ሆነለት አሉ። ክፉ ነገር ሲያጋጥመው በዚህ ነገር ይታገሳል፣ ሶብር ያደርጋል፣ በዚህም መልካም ይሆነለታል አሉ። ففي كل ذلك خير። በመልካምም ጊዜ ሆነ በደስታ ጊዜ ለእርሱ መልካምን ነገር እንጂ አያተርፍም አሉ። ጥሩ ነገር ሲያገኝ ሙስሊም አላህን ያመሰግናል፣ የሚከፋ ነገር ካጋጠመው ሶብር ያደርግና ያሳልፈዋል አሉ። በዚህም ከአላህ ዘንድ ትልቅ ምንዳ ነው። ሌላው ነገር እዚህ ዓለም ላይ ስትኖሩ ጊዜ የሆነ ነገር አጥተናል ካላችሁ ሌላ የተሰጣችሁ ጸጋ ተመልከቱ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? إذا رأى أحدكم من فضل عليه بالمال والخلق والخلقة فلينظر إلى من هو أسفل منه. لئلا تزدروا نعمة الله الذي عليكم أو كما قال النبي صلى الله عليه وسلم. በደንብ አስተውላችሁ አዳምጡ። እዚህ ዓለም ላይ የኔ ህይወት ዝቅ ያለ ነው ብላችሁ የምታስቡ ሰዎችና በራሳችሁ የሆነ እንትን የምትሉ ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ከእናንተ መካከል አንዳችሁ በገንዘብና በአፈጣጠር በማንኛውም ነገር የሚበልጣችሁን ካያችሁ ከእናንተ በታች ወዳሉት ተመልከቱ የዛን ያሉ። ይህ ለእናንተ የአላህን ጸጋ እንዳትንቁ ይረዳችኋልና አሉ። አባቱን ጫማ ካልገዛህልኝ ብሎ ጫማ የለኝም ብሎ ሲያለቅስ አልገዛልህም የለኝም ሲለው ጊዜ በዚህ አዝኖ ተሰብሮ ወደ ውጭ ወጣ። ያ ልጅ በባዶ እግሩ በቸርኬው ውጭ ላይ ግን እግር የሌለውን ጓደኛውን ተመለከተ። እየተንፏቀቀ የሚሄድ ብቻ
ወዲያው ወደ አባቱ ጋር ሄደና ይቅርታ አባዬ አለው። አላህንም አመሰገነ። ለካ እኔ ጫማ ነው የምጠይቀው፣ ጭራሽ እግር የሌለውን ሰው አለ። የተሰጠንን ጸጋ ብናውቅ ኑሮ እንደው ሌላ እንኳን ባልተመኘን ነበር። በዚያ እያመሰገነው እንኖር ነበር አላህ ሱብሓነሁ ወተዓላ። እና ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ዓለም ላይ ሙሉ ሰው እርሳቸው ናቸው፣ ዓለም ከተፈጠረ እስከ ዓለም ፍጻሜ ድረስ። ያም ሆኖ ግን እዚህ ዓለም ላይ እንደ እርሳቸው መከራ የበዛበት እንደሌለ ታውቃላችሁ። ይህን ሐዲስ ላይ ተናግረዋል። ቃል ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ኡሲብቱም ቢሙሲበትን ፈተዘከሩ ቢሙሲበቲ ፈኢነ ለዚ አሳበኒ ለም ዩሲብሁ አሐዱን ሚነ ናስ አሉ። አደራ ትውልዶቼ በእናንተ ላይ አንድ መከራ ከደረሰ በእኔ ላይ የደረሰውን መከራ አስታውሱና በእኔ ተጽናኑ። በእኔ ላይ የደረሰ መከራ በማንም ሰው ላይ አልደረሰምና አሉ። በማንም ሰው ላይ ሲሉ ጊዜ ከአደም ጀምሮ እስከ ዓለም ፍጻሜ ድረስ የሚመጣ ሰው ትውልድ ሁሉ ነው። ለምንድን ነው በእርሳቸው ላይ መከራ ሁሉ እንዲያልፍ የተደረገው? ከእርሳቸው ትምህርት እንዲወስድ ትውልድ ሁሉ የትኛውንም መከራ ፈተና ቀረበላቸው፣ በሚገርም ብቃት አልፈውታል። ሁሉንም እንዴት ማለፍ እንዳለብን እንድናውቅና የእርሳቸውን መንገድ ተከትለን ፈተናዎችን ሁሉ እንድናልፍ የፈተናን አይነት ሁሉ አሳይቶናል። ታማዋል፣ አጊተዋል፣ ድሃ ሆነዋል፣ ሁሉ ነገር እንዳላልፎባቸዋል። የቲም ሆነዋል። አባታቸውን ገና ሳይወለዱ አጥተዋል። እናታቸውን ከተወለዱ ገና ሕፃን ሳሉ አጥተዋል። በየቲምነት አድገዋል። ያላለፈ መከራ የለም በእርሳቸው ላይ። ያ ሁሉ ግን ሆኖ ነቢያችን ሰለላሁ ዐለይሂ ወሰለም በትዕግስት አሳልፈውታል። እና እዚህ ዓለም ላይ የሆነ ፈተና ሲጋረጥብን ወደ አላህ ስብሐነሁ ወተዓላ መጠጋት፣ ወደ እርሱ መሸሽና ያንን ሰብር አድርገን ማሳለፍ፣ ነገ ሌላ ደስ የሚል ቀን ይመጣል ብሎ በአላህ ላይ ተስፋ አድርጎ መኖር እንጂ ተስፋ መቁረጥና በቃ የኔ ህይወት ተበላሽቷል ብሎ ተስፋ መቁረጥ ይህ የሙስሊም ባህሪ አይደለም በፍጹም። እሺ እሺ ጌቱ ይሰማል? አዎ ይሰማል እሱ። እሺ ዳና እንዴት ነህ? ደህና ነህ? አልሐምዱሊላህ ብለናል። እሺ አዎ ባለፈው እንድትልኝ አስቤ ነበር ግን አልደወልክልኝም። እሺ እስልምና ተቀበልክ እንደ ጌቱ? እየጠበቅኩህ አይደል እንዴ? ስልክ አስቀምጠህልኛል በውስጥ? ስልክ አስቀምጠህልኝ ነበር በውስጥ? አዎ አስቀምጫለሁ። ያው መቼስ እኔ ሙስሊም ነኝ። ሙስሊም ነህ እንዴ? እስላም ነኝ። አዎ ኦኬ እሺ እሺ። ጥያቄ አለ? እስላም ነኝ ስል ደግሞ እስላም ነኝ ስል ደግሞ ነገር ግን ያው የሚከተለው ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስን ነው የምከተለው ነው ኢየሱስ ክርስቶስን ነው እማመልከው? የትኛው? ኦኬ አዎ ይመለካል፣ እከተላለሁ፣ አመልከዋለሁ እኮ። ስለዚህ ሙስሊም ነኝ አትበል። ሙስሊም ማለት ምን ማለት ነው? አሪፍ አይዲያ። ሙስሊም ነኝ ማለት ብያለሁ እኮ። ሙስሊም ነኝ ማለት የእስልምና ሃይማኖት ተከታይ ማለት ነው አይደለም? ምን ማለት ነው? ሙስሊም የእስላም ተከታይ። ሙስሊም እና እስላም የተለያየ ነው። አታውቅም? አየህ፣ ዝም ብለህ ክርስቲያኖች አትፈሩ በራሳችሁ ነው ያለው እሱ እያልኩ ያለው እዩሲ። ተረጋጋና እኔ የታደርጋ እንዲህ አይነት ጨዋታ ስታቅጥ ጦጣ እንዲህ አይነት ጅልነት አይመቸኝም። ግልጽ ሆናችሁ እና በእምነታችሁ አትፈሩ። ጠይቁ። ጴንጤዎች እስከ መቼ ድረስ እንዲህ አይነት አካሄድ? ሰው አትናደድ። ለምንድን ነው የምናደደው? መናደድ አይደለም ይሄ። በሚያንድ ነገር የማያናድ አህያ ነው አሉ ኢማሙ ሻፊዒ። እያልኩኝ እንዳድሰው ነው የፈለጋችሁት? እንደዚህ አያስኬድም። እንደዚህ ሊላሂ ሱብሓነሁ ወተዓላ ሲፈቱል ገضብ ወሲፈቱል ሪዳ ወሲፈቱል ضحክ እና በማንነታቸው አትፈሩ። በግልጽ እኔ ክርስቲያን ነኝ፣ በቃ ክርስቲያን ከሆንክ እኔ ሙስሊም ነኝ። ከዚያስ
አልሐምዱሊላህ። ከዛስ ኢስላም ማለት ምን ማለት ነው? ትርጉም አያውቀው። ነገር ግን ይሄን ቃል የሚጠቀመው ለምንድን ነው? በቃ እምነቱን ለማራመድ ምናምን እንደዚህ በዚያ ያስኬድ። ልክ እንዲህ እያሉ ነው ቪዲዮ ላይ እየሰሩ ኮፍያ እየለበሱ ምናምን መተው እኔ ሙስሊም ነበርኩኝ ከዚያ በኋላ ክርስቲያን ሆኜ ነው አሁን እያሉ ቪዲዮ የሚሰሩላችሁ ወላሂ እንዲህ አይነት ሰዎች ናቸው። እያጭበረበሯቸው ነው። ይሄን የሚያደርጉት ለምንድን ነው? በቃ እንደው ክርስቲያን ህዝብ ስለ እስልምና መጥቶ እንዳይሰማ እኛ ቀድመን እስልምና ላይ ነበርንና ብለን ጭንቅላቱ ላይ መጥፎ ግንዛቤ እንጫርበት እንጣልበት። ከዚያስ ወደ ሙስሊሞች ጋር ሄዶ እንዳይሰማ እንዳያዳምጥ ለመዝጋት ምን ያክል ህዝባችሁን እንደምትንቁት እያሳያችሁ ነው። ያ ህዝብ አልባነነባችሁም እንጂ ማለት ነው። ምን ያክል እንደምትንቁት ወላሂ ላዚም። አንድ ሙስሊም አይተህ ታውቃለህ? መስቀል አንጠልጥሎ እንደዚህ እኔ ክርስቲያን ነበርኩ ብሎ ሲሸውድ አያደርግም በፍጹም። ይሄ ክህደት መሆኑን እናውቃለን። እንደዚህ አይደረግም። አትፈሩ። በእምነታችሁ ትክክል ነው ብለህ ካመንክ እኔ ክርስቲያን ነኝ በል። ከዛ በኋላ አውራ። ያ እሺ፣ ይሄን አካሄዳት ሂዱ። ጥሩ አይደለም ብዬ ነው ለእናንተ ነው ወላሂ። ምን በጣም ነው የሚለው ጥያቄ ያለው ጠይቅ እሱ እና እኔ አሁን እውቀት የለኝም። ምንም አይነት እውቀት የሚባል ነገር የለኝም። እኔ እውቀትን መማር እፈልጋለሁ። አይ ቲንክ አሁን ካለሁበት ሁኔታ ደግሞ ለመማር በጣም ችግር ነው። አይሽ ባለችኝ በትንሽም ሰዓት ቢሆን ደግሞ የቴሌግራም እንትን ካለ ውስጥም ላይ ታስተምረኝ ነገር ካለ በዚህ ብትተባበረኝ ደስ ይለኛል። እስላማዊ ትምህርት የምትሰጥበት ግሩፕ ካለ ወንዶች ካለ አንድ ኮሜንት ላይ አንድ ወንድ ማን ነው እኔ ብላችሁ ጻፉለት። ወንዶች ካላችሁ ኮሜንት ላይ እስላማዊ ትምህርት የሚሰጥበት በቃ ዚክራ ታገናኛለች ከወንዶች ግሩፕ የሚማሩበት። እሺ እሺ፣ ጥያቄ አለ? ዚክራ የተኛ ናት። ኮሜንት ይሄ ሙዚቃ እያዳመጥክ ነው አይደል? እንደሜ አሉ ጋስ ብሪዚ ጋስ አሉ ታላ ለቀደኝ ያለ ሰው ካጠገቤ ያለ ሰው ነው። ካጠገቤ ያለ ሰው ነው። እሺ፣ ለማንኛውም ተውት ይቅርባችሁ። እሺ፣ ጥያቄ ያለው ሰው ይቀጥል። ያው ኮሜንት ላይ ዚክራ ኮሜንት ላይ ቁጥር ጻፍለት፣ 8 ቁጥር ጻፍለት። ያ 8 ቁጥር የምትጽፈዋለች እንትን ነው ታገናኛለች። ቢኒያም እሺ፣ እሺ እንትን ቲክቶክ ላይ እንትን እያየሁ እሺ የሆነ ቪዲዮ መጣልኝና እሱ እንትን ግራ ገባኝ። ልጠይቀው ብዬ ነው። አይ ችግር የለም። ነው ማሳየክ ጥያቄህን ብትጠይቅ አትችልም። አንተ ደስ እንዳለህ በቃ። እሺ፣ እንዴት ነው የማደርገው? ቪዲዮ ካሜራው እንዴት ነው የምከፍተው? እሺ፣ መክፈት ትችላለህ። ያው መክፈት የምትችል አይመስለኝም። 1000 ፎሎወር የለህም። ጥያቄን ጠይቀኝ ወይንም በድምጽ ክፈተው እሺ ካለ። እሺ፣ ቆይ ልከፍት ነው እንዴ? أشهد أن لا إله إلا الله وأشهد أن محمد رسول الله. أشهد أن لا إله إلا الله وأسلمنا أشهد أن لا إله إلا الله አንድ ሰው ወደ ሸሪዓ ይፈርድ ከመናገሩ በፊት መማር አለበት። በተለይ አቡ ሀይል የሚባል ሰውዬ ይሰማል። አንድ ሰው ወደ እስልምና እንዴት እንደሚገባ እንኳን ማያውቀው ሰው እንዴት ነው ሰው የሚከተለው? ምክንያቱም አንድ ሰው አሽሀዱ አነ ላኢላሃ ኢለላህ ትርጉም አልተሟላም። አሽሀዱ አነ ላኢላሃ ኢለላህ ማለት እኮ ትርጉም አልተሟላም። ትርጉሙ የሚሟላው ምን ሲል ነው? አሽሀዱ አን ላኢላሃ ኢለላህ ሲል ነው። ብዙዎች እስኪ አጅሁምያ እንኳን ከበሉት እስኪ ዝም ብላችሁ በጅህልና በመሀይምነት ዝም ብላችሁ ከምትከተሉት የአቡ ሀይደር የሚባል ሰውዬ እስኪ ምከሩት፣ እናንተም ተመከሩት።
ምንድን ነው ይሄ? ቆይ አልገባኝም። ቅድም እኔ እንትን ሻዳ ሲይዝ እንደዚህ ነው ያልኩት። እሺ አልገባኝም። እሺ ቅድም አንተ ሻሃዳ ስትይዝ አሽሀዱ አነ ላ ኢላሀ ኢለላህ በሚል ያስያዘው አይደለ? አዎ ኢብሮ ነው ያስያዘው። ያ እሺ ትክክለኛው አሽሀዱ አን ላ ኢላሀ ኢለላህ ነው። ይሄ ምንም ጥርጥር የለውም። አሽሀዱ አነ ላ ኢላሀ ኢለላህ እሱ ሳይሆን አሽሀዱ አን ላ ኢላሀ ኢለላህ የሚለው ነው። ምክንያቱም ከኑን ሳኪና በኋላ ላም መጥቷል። እዚህ ቦታ ላይ ኑን ሳኪናዋ ኢድጋም መደረግ አለባት። በማን ውስጥ? በላም ውስጥ። እዚህ አይነቱ ኢድጋም ምን ይባላል? ኢድጋም በገይሪ ሁነ አሽሀዱ አን ላ ኢላሀ ኢለላህ። ስለዚህ ሻሃዳ የምታሲዙ ሰዎች አሽሀዱ አን ላ ኢላሀ ኢለላህ በሚል አሲዙ። አሽሀዱ አነ ላ ኢላሀ ኢለላህ ኑኗ እዚህ ሙሸደዳ አይደለችም። ይታቸዋል። ያ ግን ትርጉሙን ይቀይረዋል ወይ? ትርጉሙን አይቀይረውም። ዝም በላቸው። እነዚህ አህባሾች ከእውቀት ነፃ ናቸው። ግን ምን አይነት ነገር መሰላችሁ የሚከታተሉት? እኔ ጋር ብትመጡ እዚህ ፈውሳችሁን ታገኙ ነበር። ተደብቃችሁ ቪዲዮ ትሰራላችሁ፣ ፎቶ እየዘቀዘቃችሁ ምናምን። እዚህ ብትመጡ በጣም ደስ ይለናል። ምን ያደርጋሉ? ልክ ሲያነባ አንድ ሰው ይሄ ሐርፎን እንትን በል ኑን እንትን በል እንትን በል ዓሊም አይደለም። ከዛ ወደ እውቀት እንትን ይወስዱታል። ምንም አይገናኝ ነገር ማለት ነው። ሲቀጥል ሰው በፊደል መሳሳት ያለ ነው። ከእውቀት ጋር ምን አገናኘው? እኔ አንድ አህባሽ መጥቶ እዚህ ጋር አንድ ገጽ ቁርአን በአህካሙ ተጅዊድ ጠብቆ ከቀራ አደንቃቸዋለሁ። ወረብል ካዕባ አትቀሩ። ግን የሚቀራ ሰው እዚህ ጋር አንተ እንደዚህ ዝቅ አድርገህ እንትን ማየት ተገቢ አይደለም። ከእውቀት ነፃ የሆነ ሰው ነው እንዲህ ፊደሎች ሲሳሳት ጊዜ ሰውን እንደ ትልቅ ስህተት አድርጎ ማጉላት። የተሳሳተ ሰው ካለ ይሄንን እንዳው ብታስተካክለው። ሲቀጥል በሆነ መስአለ ኺላፊያ በሆኑ ጉዳዮች ላይ እነሱ የሆነ ነገር ጎላ አድርገው ለማሳየት ይፈልጋሉ። ወላሂ ከእውቀት ነፃ ናቸው። ግቡና እዚህ ስለ እምነታቸውም ሆነ እንደው ስለ ፊደል አነባበብም ግቡና እዚህ ጋር ማውራት ትችላላችሁ። አታደርጉም ግን ብትሞቱ እዚህ ጋር ግቡ። ያንኛው እንትኑ ትርጉሙ ስህተት የለውም። እሺ ወንድም የትርጉሙ ስህተት እንዳውም አሽሀዱ አነ ላ ኢላሀ ኢለላህ ሁና ሊተእኪድ ቃለሀ በዕድ አህሊ ልዕልም እና ትርጉሙ የሚቀይር አይደለም። ነገር ግን አሽሀዱ አን ላ ኢላሀ ኢለላህ በሚል አስይዙ ልጆች። እሺ እንትን አሁን እስላም ነኛ፣ በቃ ወንድማችሁ ነኛ። ድሮ በኮመንት ምናምን ሰድብህ ነበር። አሁን ይቅርታ። እሺ ወንድም መርሐባ፣ ችግር የለም አብሽር። እኔን የሰደበ ሁሉ ይቅር ተብሏል። አሁን እዚህ ጋር ላሳያችሁ አንዴ፣ ምናልባት ከራሳችን እንዳይመስላችሁ የለመችን ፈትዋ በዚህ ጉዳይ ላይ ላሳያችሁ። መሆን ያለበት የትኛው እንደሆነ ለጣና ከራሴ እንዳይሆን ያን እዚህ ጋር ሼክ አብዱልዓዚዝ ብን ባዝ ታላቁ ዓሊም ይጠየቃሉ። ታላቁ ዓሊም ተጠየቁ። አሽሀዱ አነ ላ ኢላሀ ኢለላህ ሐርፍ አነ ብተሽዲድ አም ብስኩን። ይህን ተጠየቁ። አሰሒሑ አተስኪን አሉ። ትክክለኛው ሱክን ሆና መነበብ አለባት። ቅድም እንዳልኳችሁ አሽሀዱ አን ላ ኢላሀ ኢለላህ ኑን ሳኪና ሱክን መደረግ አለባት። ተቻለ ማለት በሚቀጥለው ፊደል ላይ በላም ላይ ኢድጋም ትሆናለች። የዚህ አይነቱ ኢድጋም ከኑን ሳኪና በኋላ የመጣው ላም ኢድጋም የገይሪ ሁና ይሆናል። አሽሀዱ አን ላ ኢላሀ ኢለላህ ማለት ነው። والمعنى أشهد أنه لا إله إلا الله. ولكن لغة العرب في مثل هذا يعني تسكن النون وتدغمها في اللام لظهور المعنى. وإن شدد النون وأتى بالهاء فلا حرج في ذلك. لكن له نون شد بادرقات شجر اللون، وذلك بأن يقول أشهد أنه لا إله إلا الله. هنا ولكن استعمال اللفظ الوارد في الأحاديث عن النبي صلى الله عليه وسلم هو تخفيف النون وإدغامها في اللام أولى وأفضل. الله عليه التوفيق. هنا اشتياق يلا بقتل الشيء أنا እሺ ወንድ እስላማዊ ግሩፕ ካለ ልጆች አስገቡት። በውስጥ አናገር አንድ ነገር ልናገር።
እሺ ይቻላል። ልጆች እየተሰማኝ አይደለም ድምፅ። ይሰማል? ይሰማል። እስላም ከሆንኩ በኋላ አንድ ቪዲዮ ፖስቻለሁ። እሱን ገብቶ ኮፒ ሊንክ ያርጉልኝ። እሺ አይ እኔም እንዳንተ መሆን ነው የምፈልገው። እሺ አብሽር፣ ከኛ በላይ ትሆናለህ በአላህ ፍቃድ። እሺ ልጆች ቀጥሉ። እየተማርኩ መርሐባሽ። እስላማዊ ግሩፕ እንድትገባ በውስጥ አናግረን እናስገባለን። አይሽ እሺ እሱን ልጠይቅ። እሺ አንድ ኢትዮጵያ ያለው ማለት ነው አንድ ጓደኛዬ እዚህ ነበረች። ከዛ ብር በድርኝ አልኳት። 15000 ብር በኢትዮጵያ በደረችኝ፣ የኢትዮጵያ ብር ማለት ነው። እና ቁባለኝ ቁብ ሲወጣልኝ በሳቱ ግን እንትን አላለልኝም፣ አላገኘውም። 7 ወር ቆየሁባት። በ2 ወር ነበር እሰጥሻለሁ ያልኳት። በአጋጣሚ ደግሞ እዚህ መጣሁኝ። እሷ ያለችኝ የዚህ ሀገሩ 1500 ድርሃም ነበር ያለችኝ። ከዛ እሷ በ11 ብር ሂሳብ ነው ያላከችልኝ። እኔ ስመጣ ደግሞ 15 ብር ከ50 ሆኖ ተገኘ ማለት ነው። ያኔ ምንዛሬ እሷ በዚህ ነው የምከፍኝ ምንም ይሁን ምንም አለችኝ። እኔ ደግሞ በኢትዮጵያ ነው ያበደርሽኝ፣ በኢትዮጵያ 15000 ብር ከፍልሻለሁ አልኳት። ግን የከፈልኳትም 15000 ብር ነው ማለት ነው። ግን እሷ ያኔ ያኩርፋለች አሁን እስካሁን ማለት ነው። ደስተኛ አይደለች እና እሱ ንገረኝ። አንድ የቅድሙ ደግሞ 15000 ብር በኢትዮጵያ አበድራኝ 7 ወር ቆይቼባታለሁ ሳልሰጣት ማለት ነው። በ2 ወር ነበር ሰጥሻለሁ አልኳት፣ አልተሳካልኝም። በአጋጣሚ በድንገት ደግሞ ከ7 ወር በኋላ እዚህ መጣሁኝ ማለት ነው ዱባይ። እኔ ስመጣ 15 ብር ነበረ ምንዛሬው፣ እሷ ስትልክልኝ በ11 ብር ሂሳብ ነበረ። እዛ እኔ የሰጣሁት የኢትዮጵያውን 15 ብር። የኢትዮጵያ 15000 ነው ያበደረችሽ አይደል? ተቀባበላችሁ? አዎ የኢትዮጵያ 15000 ነው የምትመልሺው። አኩርፋለች እሷ እስካሁን ማታናገረኝም። በቃ በዛ ነው የከፈልኳት፣ ግን አኩርፋለች። በዚህ ነው የምከፍይ ምንም ምንዛሬ የሚጨምር ምናምን ብላኝ ማለት ችግር የለም እንትን አይደለም። በኢትዮጵያ 15000 አበድራሽ ከሆነ የኢትዮጵያ 15000 ነው የምትመልሺው። ማኩረፍ ያኔ እኔ ተጠያቂ አይደለሁም። በቃ ምንም የለብኝም። እሺ በቃ ስለ ሀሳብ ለኹዱድ ንገረኝ። እኔ ወደ ታች ወርዳለሁ። ጀዛከላህ አላህ ይጠብቅ። ከተመቸ ካልተመቸ ችግር የለም። ምን እሺ አውርዱኝ በቃ ሀሳብ ለኹዱድ ያንዲ ሱረቱል ቡሩጅ ላይ አለ። እሺ ጀዛከላህ። እሺ ዳጊ ጥያቄ አለ? አዎ ወሰዋለ። እሺ ጥያቄ አንዱ ጥያቄ ሳይሆን እስቲ የኖህን ታሪክ ነገር ዛሬ የኖህን ታሪክ። አዎ ኑህ አለይሂ ሰላም ከነቢያቶች መካከል አንድ ነቢይ ነው። አላህ ስብሓነ ወተዓላ ልኮታል። ወአወል ሩሱል ኢላ አህሊ ልአርድ በምድር ሰዎች ላይ የመጀመሪያው መልእክተኛ። ያ ማለት ሽርክ ከእርሱ በፊት የለም ነበር። ከኑህ አለይሂ ሰላም በፊት ምድር ሁሉ እንዳለ አንዱን አላህን በብቸኝነት የሚገዙ ነበሩ። በእርሱ ላይ በፍጹም የሚያጋራ አካል የለም ነበር። ካነ ናሱ ኡመተን ዋሂደተን ይላል አላህ። ለዚህ ማስረጃ በቁርአን ላይ ሰዎች ሁሉ በአንድ መንገድ ላይ ነበሩ፣ በተውሂድ ላይ ነበሩ ይላል። ፈበዐሰ አላሁ ነቢይነ ሙበሽሪነ ወሙንዚሪን። ከዚያ በኋላ አላህም መልእክተኞችን አብሳሪና አስጠንቃቂዎችን ላከ እያለ ይናገራል። ስለዚህ እስከ ኑህ አለይሂ ሰላም ዘመን ድረስ ሽርክ የለም። ሌላ ወንጀሎች ነበሩ። ሰይጣን ግን ሽርክን ማሰራት አልቻለም። በዚያ ዘመን የሞቱ ሰዎች ሽርክ የለባቸውም፣ እድለኛ ናቸው። በአላህ ላይ በፍጹም የማያጋሩ ነበሩ። እንዳጠቃላይ ኑህ አለይሂ ሰላም በተላከበት ዘመን የዛኔ ነው ሽርክ የተነሳው። ሽርክ የተነሳው በዛኔ በ5 ሰዎች አማካኝነት ነው። እነዚህ 5 ደጋግ ሰዎች ናቸው። አላህን በጣም የሚገዙ ሰዎች ናቸው። በጣም ልቆ የሚያበዙ ሰዎች ናቸው። ስማቸው ማን ይባላል? ወድ ሌላ ማን ነው? ሱዋዕ፣ የጉት፣ የዑቅ፣ ነስራ
ይባላሉ። እነዚህ 5 ሰዎች በሱረት ኑህ ላይ ተገልጸዋል። የኑህ ምዕራፍ በሚል በቁርአን ላይ እነዚህ ሰዎች ምን አይነት ሰዎች ናቸው? በጣም አላህን የሚገዙ ደጋግና መልካም ሰዎች ነበሩ። ሞቱ። የማይሞት የለምና። ከጊዜ በኋላ የዚህ አካባቢ ሰዎች ምን አደረጉ? እነዚህን ደጋግ ሰዎች ሰይጣን በመካከላቸው መጣና ለነዚህ ለህዝቦቻቸው ምን አለ? እነዚህ ሰዎች አላህን በጣም ይገዙ ነበር። መልካም መስሎ ነው የሚቀርባቸው ሰይጣን። እንደነርሱ ትሆኑ ዘንድ የእነርሱን ማንነት እያስታወሳችሁ እነርሱን እያያችሁ በአምልኮ ተጠረክሩ ዘንድ በእነርሱ ቀብር ላይ ለምን የእነርሱን ምስል አትሰሩም አላቸው። ከዛም በኋላ ጥሩ ሀሳብ ነው ብለው ይሄን ነገር እነርሱ አደረጉ። ወደ አምልኮ አላላቸውም። ተመልከቱ፣ የመጀመሪያውን ትውልድ ምን አደረገው? ምስላቸውን ሰሩ። እነዚህን ሰዎች እየመጣችሁ ቀብራቸው ላይ ባያችሁና ባስታወሳችሁ ቁጥር የእነርሱን ጠንካራነት አስታውሳችሁ እናንተም ጠንካራ ትሆናላችሁ በአምልኮ የሚል ነገር ነው እንትን ያስባላችሁ የገባባችሁ። ሰሩ፣ የእነርሱን ምስል ሰሩና በመቃብሮቻቸው ላይ ያደረጉ። እነርሱን እየመጡ ያያሉ፣ ይመለሳሉ፣ አምልኮ ላይ ይጠረክራሉ ማለት እነሱን በማስታወስ። ልክ ይህ ትውልድ እንዳለቀ ቀጣይ ትውልድ ላይ መጣ ሰይጣን። እነዚህን እኮ አባቶቻችሁ የሰሯቸው አምልኮ ያደርጉላቸው ነበር ወደሚል ውስወሳ ላይ ገባላቸው። ያለ እነዚህ መቃረብ አትችሉም፣ እናንተ ደካማ ናችሁ፣ ኃጢአተኛ ናችሁ። ልክ ዛሬ ከይቅርታ ጋር የክርስቲያን ሕዝብ ያለበት መንገድ ማለት ነው። አንድ አምላክ አለ ብላ ያምናሉ። ጥሩ እንደው በሶስት አካል የተገለጠ ምናምን የሚለውን ተውና እንደዛ ብላ ያምናሉ። ከዛ ምን ይላሉ? እኛ ጻድቅ አይደለንም ኃጢአተኞች ነን። ከዚያስ የግዴታ መካከለኛ አማላጆች ያስፈልጉናል አሉ። ከዚያስ ጻድቅ ብለው የሚያስቧቸውን ከመላእክትም ሆኑ ከሰዎች አደረጉ በመካከላቸው። እነ መልአኩ ገብርኤል እነ ሚካኤል፣ ከሰዎችም ልክ እንዲሁ እነ መሲሁን እነ ማርያም ሌሎችን ምናምን አደረጉ። ልክ እንደዛ ነበር የተጀመረው ባዕድ አምልኮ። የመጀመሪያው ባዕድ አምልኮ ይሄ ነው መሰረቱ። እኛ ጻድቅ አይደለንም ብለው ራሳቸውን ወሰኑ። በቃ ከዚያስ ከአምላክ ጋር ለመቃረብ የግዴታ መካከለኛ ያስፈልጉናል አሉ። ከዚያ በኋላ ለነዚያ የመጡ ይሰግዱ ጀመር። የምን ስግደት? የአምልኮ ስግደት አይደለም ይሏቸዋል። ታዲያስ የአክብሮት ስግደት ነው። እንዲያማልዱን እንጂ ሌላ ነገር አይደለም። ደግሞ እኛ እናመልካቸውም ነው የሚሉ ይሰግዳሉ፣ ይለምኗቸዋል፣ ይጠሯቸዋል። ከዚያ በኋላ አምላክ አላህ ሱብሓነሁ ወተዓላ ይሄንን በአምልኮ ነውና ከዚህ መንገድ ይቆጠቡ ይርቁ ዘንድ በሚል ኖህን አስነሳላቸው በመካከላቸው። ኖህ ተላከ። لقد أرسلنا نوحا إلى قومه فقال يا قوم اعبدوا الله ما لكم من إله غيره أفلا تتقون إلى بسورة هود ላይ ምን አለ? በእርግጥም ኖህን ወደ ህዝቦቹ ልኬዋለሁኝ አለ አምላክ አላህ። እርሱም ምን ብሎ ተናገራቸው? ያ ቀውም ዕቡዱላህ፣ ህዝቦች ሆይ አላህን ተገዙ። ማ ለኩም ምን ኢላህን ገይሩ፣ ከእርሱ ውጭ ሌላ አምላክ የላችሁም አላቸው ይላል። አፈላ ተተቁን፣ ለመሆኑ እርሱን ብቻ አትፈሩትምን ይላቸው ነበር ይላቸዋል። እና ስለዚህ የኖህ ታሪክ ይሄ ነው። ኖህ በህዝቦቹ መካከል 950 ዓመት ሲያስተምራቸው ቆየ። ለዚህም ማስረጃ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈለቢተ ፊህም አልፈ ሰነትን ኢላ 50 ዓማ። ኖህንም በእርግጥ ወደ ህዝቦቹ ልኬዋለሁኝ ካለ በኋላ አላህ ሱብሓነሁ ወተዓላ በመካከላቸውም እያስተማራቸው 1000 ዓመት ቆየ። 50 ዓመት ሲቀራል ያ ማለት 950 ዓመት እያስተማራቸው ቆይቷል። ነገር ግን ያመኑለት በጣም ውስን ሰዎች ነበሩ። ወማ አመነ መዐሁ ኢላ ቀሊል አላምላችን አላህ ከእርሱ ጋር ግን ጥቂት ሰዎች እንጂ አላመኑም ነበር ይላል። በጣም ይገርማል። ኑህ በጣም አስተምሯቸዋል። የዛኔ ሰዎች የሚኖሩት እድሜ 1700፣ 800፣ 900 ዓመት ነበረ። በእድሜያቸው በጣም ረጃጅም እድሜ ነበር። ያን ሁሉ አስተምሮ በጣም ውስን ሰዎች ናቸው ያመኑለት። ዑለሞች 80 ሰዎች ናቸው የሰለሙለት ያመኑለት ይባላል። እንዳለ ትውልድ ሁሉ የዛኔ ባረጀ ቁጥር እየመጣ ልጆቹን የልጅ ልጆቹን ሰብስቦ ይመጣና ሽማግሌው ኑህ እያስተማሩ ዳዕዋ እያደረጉ ያ ሽማግሌ ይመጣና ዘርማን ዘሩ ሰብስቦ ልጆቼ ሆይ ይሄ ኑህ ይባላል፣ አንዱን አምላክ አላህ በብቸኝነት አምልኩ እያለ ያስተምራል። እነዚህን አማልክቶቻችሁን እንድትርቁ ይናገራችኋል፣ እንዳትሰሙት። ላ ተዘሩነ ወደን ወላ ሱዋዕን ወየጉሰ ወየዑቀ ወነስራ፣ እነዚህን እንዳትተዉ አማልክቶቻችሁን እያሉ ያስተባብራል ከፊቱ። ይህን ሁሉ አደረገ። አላህ መጨረሻውን ነገረው። ወኡሕየ ኢላ ኑሕን፣ ወደ ኑሕም
መልእክቴን አስተላለፍኩለታል። እነሆ ለን ዩእሚነ ሚን ቀውሚከ ኢላ መን ቀድ አመን ኑህ እኮ ያለው አላህ ከህዝቦችህ አሁን ከአንተ ጋር ካመኑት ውጭ ሌላ የሚያምን የለም ከዚህ በኋላ ነው። የወደፊትም ሁሉ የሚያውቅ አምላክ ነውና በቃ እነዚህ ደርቀዋል አናምንም አሉ። ፈላ ተብተኢስ ቢማ ካኑ የፍዓሉን ሲሰሩ በነበረው ስራ ግን እንዳትቆጭ እንዳታዝን አብሽር አለ አላህ። አንተ አድርስ ያልኩህን መልእክት አድርሰሃል፣ ግዴታህን ተወጥተሃል። በእነርሱ ላይ ነው ተጠያቂነቱ። ምንም እንዳታዝን እንዳትክዝ አለ አላህ። ወስናዒል ፉልክ ይልቁንስ አሁን የማዝህን አድርግ አለው። ኑህ ዱዓ አደረገ። ረቢ ላ ተዘር ዐለል አርድ ሚነል ካፊሪነ ደያራ ጌታዬ በምድር ላይ አንድንም ከሃዲ ሳትተው አጥፋቸው ብሎ ጸሎት አደረገ። አላህም ኑህን ምን አለው? ወኡሕየ ኢላ ኑህ ወስናዒል ፉልክ አለው። መርከብን ስራ አለው፣ ጀልባን ስራ ቢአዕዩኒና ወወሕይና በእኔ ቁጥጥር በአይኔ ቁጥጥርና ልክ እንዲሁ ደግሞ በእኔ ትእዛዝ በማዝህ መሰረት ስራ አለው አላህ ሱብሓነሁ ወተዓላ። ከዚያ በኋላ መርከብ መስራት ጀመረ። መርከብን ሲሰራ ይሳለቁበት ነበር ህዝቦቹ። ምክንያቱም ባህር የለም በዛ አካባቢ፣ ዝናብም የለም፣ ደረቅ የብስ ላይ ነው እየሰራ ያለው። ቦታቸዋል ወየስነዑ ልፉልክ ወስነዕ ልፉልከ ቢአዕዩኒና ወወሕይና ወላ ትኻጢብኒ ፊ ለዚነ ዘለሙ ኢነሁም ሙግረቁን አለው። እነሆ ሆይ እነዚያ ነፍሳቸውን በክህደት የበደሉ ሰዎችን ስለ እነርሱ እንዳትጠይቀን እነርሱ ከሚሰምጡት ናቸውና አለው። ወየስነዑ ልፉልክ ጀልባዋንም መስራት ጀመረ። ወኩለማ መረ ዐለይህ መለኡ ሚን ቀውሚህ ሰኺሩ ሚንሁ ከህዝቦቹ ታላላቅ ተጠሪዎች የሚባሉ በእርሱ ፊት ባለፉ ቁጥር ይሳለቁበትም ነበር አለ አምላክ አላህ። እንዴት በዚህ የብስ ላይ የብስ ትሰራለህ? ወሬ ኃይል ለምንድን ነው የምትሰራው? ለምንድን ነው የምትሰራው? ይሳለቁበት ነበር። ሰኺሩ ሚንሁ ቃለ ኢን ተስኸሩ ሚና ፈኢና ነስኸሩ ሚንኩም ከማ ተስኸሩን። ኑሕን ቀጥ ብሎ እየሰራ ምን ይላቸው ነበር? ዛሬ በእኛ ብታላግጡና ብትሳለቁም ነገ እኛ በእናንተ የምናላገጥባቸውና የምንሳለቅባቸው ጊዜ ይመጣል አላቸው። ፈሰውፈ ተዕለሙነ መን የእቲህ ዐዛቡን ዩኽዚህ ከእኛ ወይንም ከእናንተ ማንኛችን ላይ አዋራጅ የሆነ ቅጣት እንደሚመጣበትም ወደፊት ታያላችሁ ታውቃላችሁ ይላቸዋል። ወየሒሉ ዐለይህ ዐዛቡን ሙቂም ሐታ ኢዛ ጃአ አምሩና ለአምላካችን አላህ ይጥፉ የሚለው ትእዛዜን በመጣ ጊዜ አለ። የአላህ ትእዛዝ መጣ በቃ ወፋረት ተኑሩ ቁል ነሕሚል ፊሃ ሚን ኩሊን ዘውጀይን ኢስነይን ኖህ ሆይ በመርከቡ ላይ ከእያንዳንዱ ፍጥረት ወንድና ሴት ጥንድ እያደረግክ መርከቡ ላይ አስገባለሁ። ከዝሆንም ከአንበሳ ከነብርም ከአህያ ከሁሉም እንዳለ ወጡ ወንድና ሴት እየሆኑ እንዲሁም ደግሞ ማን አለ ያመኑት ሰዎች ቁል ነሕሚል ፊሃ ሚን ኩሊን ዘውጀይን ኢስነይን ወአህለክ ቤተሰቦችህንም አስገባለሁ ኢላ መን ቀድ አመን ወአህለከ ኢላ መን ሰበቀ ዐለይህ አልቀውሉ ንግግር የቀደመባቸው ሲቀሩ አለ። ያ ማለት ያላመኑትን ብቻ ሲቀር እነሱ እንዳታስገባ ነው። ወማ አመነ መዐሁ ኢላ ቀሊል ከእርሱ ጋር ውስን ሰዎች እንጂ አላመኑም ነበር አለ። ይገርማል። 950 ዓመት አስተምሮ ነው 80 ሰዎች ናቸው ያመኑለት ይባላል። በጣም ውስን ሰዎች ናቸው ያመኑትም አለ አላህ። ወቃለ እርከቡ ፊሃ ኑሕም ምን አላቸው ለህዝቦቹ በሉ በጀልባዋ ላይ ውጡ ሁላችሁም ተሳፈሩ አላቸው። ቢስሚላሂ መጅሪሃ ወሙርሳሃ ኢነ ረቢ ገፉር ረሒም ወሂየ ተጅሪ ቢሂም ፊ መውጂን አለ አምላክ አላህ። አላህ ሱብሓነሁ ወተዓላ በዚህ ጊዜ ምን አደረገ? ወሂየ ተጅሪ ቢሂም እርሷን ትጓዝባቸው ጀመር አለ። ማለት ይዛቸው ትጓዝ ጀመር። ፊ መውጂን ከልጅባል በማዕበል ላይ ልክ እንደ ተራራ መስላ። አላህ ሱብሓነሁ ወተዓላ ወቂለ ያ አርዱ ብለዒ ማአኪ ወያ ሰማኡ አቅሊዒ እያለ ተናገረ። ሰማይ ሆይ ያለሽን ውሃ አውርጅ አላት። ምድር ሆይ ያለሽን ውሃ አውጭ አላት። ከሰማይ ከምድር ውሃ እንዳለ ዓለም በማዕበል ተጥለቀለቀች። ወሂየ ተጅሪ ቢሂም ፊ መውጂን ከልጅባል ልክ እንደ ተራራ እርሷ ትጓዝ ጀመር። በቃ ወናዳ ኑሑን ኢብነሁ ኑሕ በዚህ ጊዜ ልጁን መጣራት ጀመረ። ገና ማዕበሉ እየመጣ እያለ ያ ቡነየ እርከብ መዐና አለው። ልጄ ሆይ ና ከእኛ ጋር ተሳፈር ወላ ተኩን መዐል ካፊሪን ከካህዲያኖች ጋር አትሁን እነሱ ይሰምጣሉና። የኑሕ ልጅ ግን ምን አለ? ቃለ ሰአዊ ኢላ ጀበሊን የዕሲሙኒ ሚነል ማእ አይ አባዬ እሷን መርከብ አምኜ ከዚህ ማዕበል በፍጹም አልሳፈርም። ሰአዊ ኢላ ጀበል ወደዚያ ተራራ እጠጋለሁኝ እንጂ አለ የዕሲሙኒ ሚነል ማእ ከማዕበሉ ከውሃው የሚጠብቀኝ ወደሆነው አለ ተራራ ላይ ጫፍ ላይ ወጣለሁኝ ከዛ እኔን አያሰምጠኝም ነው። ይቺ ግን መርከብህ እዚች ጋር
እቺና ምኝን ያልመጣም ማለት قال لا عاصم اليوم من امر الله الا من رحم ልጄ ሆይ ዛሬ ከአላህ ቅጣት ከአላህ ትእዛዝ የሚጠበቅ ማንም የለም እነዚህ አላህ ያዘነላቸው ብቻ ሲቀሩ አለው። ይሄን አንድ ሁለት እየተባባሉ ና ትምጣ እየተባባሉ ና አልመጣም እየተባባሉ وحال بينهما الموج በመካከላቸው ማዕበሉ ገባ አምላካችን አላህ فكان من المغرقين ልጅም ከሚሰጡት ከሰመጡት ሆነ አለ። وقيل يا أرض ابلعي ماءك ويا سماء أقلعي وغيض الماء وقضي الأمر واستوت على الجود. وقضي الأمر يعني نجر تفزم بكالك واستوت على الجود مركباتهم جودي بمي بالك ترارا لا يعرفك عراق لا يقينا. وقيل بعدا للقوم الظالم نزيان نفساتهم ولا بدلوا سوت بلوا الراق وتبالوا مالك. እሺ አጎተ ልጅ አግብተህ ወለድኩኝ። እሺ ና ግባና ከዚህ ርዕስ በኋላ ቀጥለን እናወራለን። እሺ ልኬልሃለሁ ለጌታ ሰው ና ግባ እባክህ ግባ። ጠብቅናችን እናወራለን። እሺ ወንዴ ነበር መጽሐፍ ቅዱስ ላይ የአጎት ልጆች እንደተጋቡ ነቢያቶች እንደተወለዱ ታውቁ። አጎት ልጅ ማግባት ዝሙት ነው? ወንዴ ይሰማኛል። ሙሴና አሮን የተወለዱት የአጎትና የአጎት ልጆች ተጋብተው ነው አይደል የወለዷቸው? የአጎት ልጅ ማግባት ዝሙት ከሆነ ሙሴና አሮን የዝሙት ልጆች ናቸው አይደለ? እኔ እየጠየቅኩ ያለሁት ይሰማል። ወላሂ በራሱ ጊዜ ወረደ። ያው መልሱን ስላገኘ ነው። ቢወርድም ችግር የለው። እንደ መጽሐፍ ቅዱስ የአጎትና የአጎት ልጆች ተጋብተዋል። የአጎትን ልጅ ማግባት ዝሙት ነው ካላችሁ ነቢያቶችን የዝሙት ልጅ እያደረጋቸው ነው። ሙሴና አሮን የተወለዱት የአጎትና የአጎት ልጆች ተጋብተው ነው የወለዷቸው። እንበረመም የአጎትን ልጅ ዮካብድን አገባ፣ ሙሴንና አሮንንም ወለደችለት። ያሳያችሁ እኔ ከራሴ እንዳይመስላችሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርም እና ይላል ቃሉ ሲናገር። ቆይ ላሳያችሁ። ያው ይታያችኋል። እንበረምም የአጎቱን ልጅ ዮካብድን አገባ፣ ከዚያስ አሮንንና ሙሴንም ወለደችለት። ከዚያስ የእንበረምም የህይወቱ ዘመን 137 ዓመት ነው ይላል። ያ የአጎት ልጅን ማግባት ዝሙት ነው ካላችሁ ሙሴና አሮን የዝሙት ልጆች ናቸው ማለት ነው። የጌታ ሰው የዝሙት ልጅ ከሆኑስ ዲቃላ ወደ እግዚአብሔር ጉባኤ ይግባ ይላል። ስለዚህ እግዚአብሔር ሙሴና አሮንን በመምረጡ ተሳስቷል ነው ማለት ነው። ምክንያቱም የዲቃላ ልጆችን መርጧልና ያ ይታያቸዋል። ቁጥር አንድን ለፉት። ቁጥር 2 ላይ ምን ይላል? ዲቃላ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል። ዲቃላ ማለት በዝሙት የተወለደ ልጅ ነው አይደለ? ሙሴና አሮን በዝሙት የተወለዱ ናቸው አይደል? እንደናንተ ያጎት ልጅን ማግባት የዝሙት ከሆነ ያውና እነሱ ለእግዚአብሔር ጉባኤ ራሱ ብቁ አልነበሩ። ነገር ግን አሮን ካህን ተደርጎ ተመርጧል። ሙሴ ልክ እንዲሁ ነብይ ነው። ስለዚህ የዲቃላ ልጆች ናቸው እያላችሁ ነው። እስልምና ላይ ትችትን ይዛችሁ ስትመጡ ጊዜ ወላሂ ተመልሰው ራሳቸውን ነው የሚጎዳቸው። ሙስሊሞች ላይ ለመተኮስ ያቀባበላችሁት መሳሪያ ምልስ ብሎ ግንባራቸውን ወደዚያ ነው የሚመልሰው። ወታቻል አይደለ? ያጎት ልጅን ማግባት ችግሩ ምንድነው? ምንም አይደለም። አንድ ሰው ወንድሙን እህቱን የስጋ ወንድም እህቱን ቢያገባ ይህ ኃጢአት ነው። እኛ ጋር እንዳውም ከስጋ በላይ ይጨምራል። የትቢ እህት ወንድምን ማግባት አይቻልም። አንድ ህፃን ልጅ መጥቶ ከሌላ የተወለደ ከኔ እናት ጋር መጥቶ ቢጥባ ያ ህፃን ልጅ የእርሱን እህትም ሆነ ወንድሞች ማግባት ለኛ አይፈቀድም። ያን ሁሉ ይጨምራል። እኛ ስለምናዳ እናንተ ጋር እንደዛ ይባል ነገር የለም። ይሄ ነው። እሺ ለማንኛውም ታሪኩን ልጨርስላችሁ የኖህን ታሪክ። አዎ ጨርስ። ደግሞ በዛ ላይ እንትን ለኖህ 3 ልጆች አሉ እና ሴም ካምና ያፌት 3 ልጆች አሉ። ከነሱ ደግሞ የማን ልጆች ናቸው? ነጮቹ የማን ልጆች ናቸው? ሀበሾች ጥቁሮቹ የምረሱ እንትን ጨምር። ኦኬ
አሁን ወደዛ እንጨርስ። ከዚያ በኋላ ኑህ ዓለይሂ ሰላም ልጁን ምን አለው? ያ ቡነየ እርከብ መዐና ወላ ተኩን መዐል ካፊሪን እያለው ልጄ ሆይ ከእኛ ጋር ና ተሳፈር፣ ከካህዲያኖች ጋር አትሁን ትሰምጣለህ እያለ እየተናገረው አይ ወቃለ ሰአዊ ኢላ ጀበልን ያዕሲሙኒ ሚነል ማ፣ እኔ ወደሚጠብቀኝ ወደሆነው ወደ ተራራ እጠጋለሁ፣ ወደ አንተ ጋር ከመርከብ ላይ አልወጣም አለ። ገብታችኋል አይደለ? በዚህ ጊዜ ሰመጠ ልጁ። ወሓለ በይነሁማ አልመውጁ ፈካነ ሚነል ሙግረቂን አላምለካችን ማዕበሉን በመካከላቸው ገባና ልጁ ከሰመጡትም ሆነ አለ። ወቂለ ያ አርዱ ብለዒ ማአኪ ወያ ሰማኡ አቅሊዒ ወጊض አልማኡ ወቁድየ አልአምሩ ወስተወት ዐለ ልጁዲ ወቂለ ቡዕደን ሊልቀውሚ ዛሊሚን ወናዳ ኑሑ ረበሁ። በዚህ ጊዜ ኑሕ ዓለይሂ ሰላም ጌታውን አላህን ለመነ። ፈቃለ ረቢ ኢነ ብኒ ሚን አህሊ፣ ጌታዬ ሆይ ልጄ ከቤተሰቦች መካከል ነው። ወኢነ ዋዕደከ ልሐቅ፣ የአንተ ቃልህ ደግሞ እውነት ነው ተፈጻሚ ነው። ወአንተ አሕከሙ ልሓኪሚን፣ አንተ የጥበበኞች ጥበበኛ የሆንክ አምላክ ነህና አለ እና ልጄን አድንልኝ ነው መልእክቱ ከዚህ ሁሉ። ቃለ ያ ኑሕ ኢነሁ ለይሰ ሚን አህሊክ፣ አላህ ስብሓነሁ ወተዓላ ምን አለው? ኑሕ ሆይ እርሱ ከቤተሰቦችህ አይደለም። ለምን? ኢነሁ ዐመሉን ገይሩ ሷሊሕ፣ እርሱ ስራው ምን አለ? ከሃዲ ነበረ ልጁ። ቤተሰብ ሊባል የሚችለው በእምነት መሰረት እንጂ በስጋ አይደለም። እዚህ ቦታ ላይ ያለው ቦታቸዋል። ኢነሁ ዐመሉን ገይሩ ሷሊሕ፣ እርሱ ስራው መጥፎ ነበርና ክህደት ነበር። ፈላ ተስአልኒ ማ ለይሰ ለከ ቢሂ ዒልም፣ እውቀት በሌለህ ነገር ላይ አትጠይቀኝ አለው። ኢኒ አዕዙከ አን ተኩነ ሚነል ጃሂሊን፣ እኔ ከማይማኖች እንዳትሆን እመክርሃለሁኝ አለው። ወዲያው ኑሕ ዓለይሂ ሰላም ተጸጸተ። ቃለ ረቢ ኢኒ አዑዙ ቢከ አን አስአለከ ማ ለይሰ ሊ ቢሂ ዒልም፣ ጌታዬ ሆይ እውቀት በሌለኝ ነገር ላይ አንተን ከመጠየቅ በአንተ እጠበቃለሁኝ አለ። ወደ አላህ ወዲያው ሸሸ። ያ ሰላም ነቢያቶች መሸሻቸው መጠጊያቸው አላህ ሱብሓነሁ ወተዓላ ነበር። አዑዙ ቢከ አን አስአለከ ማ ለይሰ ሊ ቢሂ ዒልም፣ እውቀት በሌለኝ ነገር ላይ ከመጠየቅ በአንተ እጠበቃለሁኝ። ኢኒ አዑዙከ አን አስአለከ ማ ለይሰ ወኢላ ተግፊር ሊ ወተርሐምኒ፣ የማትምርልኝና የማታዝንልኝ ከሆነ ግን አኩን ሚነል ኻሲሪን፣ ከከሰሩ ሰዎች ሆናለሁ። ይዘንልኝ በመጠየቂያ ያለ ነቢያቶች ትንሽ ስህተት እንደ ትልቅ ነው የሚያዩት። ቦታቸዋል። ከዚህ አላህ ስብሓነሁ ወተዓላ ምን አለ? ቂለ ያ ኑሕ እህቢጥ ቢሰላሚን ሚና ወበረካቲን ዐለይክ፣ ኑሕ ሆይ እህቢጥ ውረድ ከጀልባው ላይ አንተና ህዝቦችህም ውረዱ ቢሰላሚን ሚና ከእኔ በሆነ ሰላም እና ወበረካቲን ዐለይክ በአንተ ላይ በሆነ በረከት። አላህ ስብሓነሁ ወተዓላ ባረከው ኑሕንና ከእርሱ ጋር ያሉ አማኞች። ሁለተኛው የሰው ዘር መነሻ እነርሱ ናቸው። የመጀመሪያው አደም ነው። ከዚያ በኋላ ዓለም ከጠፋች በኋላ በኑሕ ዘመን አንድ ብሎ የተነሳው ከኑሕ ዓለይሂ ሰላም እና ከእርሱ ጋር ካሉ ቤተሰቦች ነው አማኞች። ወዐላ ኡመሚን ሚመን መዐክ፣ ይህ በረከት በአንተ ላይ እና ቤተሰቦች ላይ ብቻ ሳይሆን ከአንተ ጋር ባሉ ትውልዶች ላይ አማኝ ትውልዶች ላይ። ወኡመሙን ሰኑመቲዑሁም ሱመ የመስሁም ሚና ዐዛቡን አሊም፣ ከአንተ ጋር ካሉ ትውልዶች ደግሞ ወደፊት ጸጋዬን አታቅሟቸውና ከዚያ በኋላ ሰማ ቅጣት ይነካቸዋል ከእኔ የሆነ ብሎ ተናገረ። ወደፊት ከእነዚህ ደግሞ እንደገና ዳግም በአዳም ልኮ እንደሚገባ ምናምን አላህ ሱብሓነሁ ወተዓላ ያውቃልና ወደፊትም እያነገረ تلك من أنباء الغيب نوحيها إليك ما كنت تعلمها أنت ولا قومك من قبل هذا فاصبر إن العاقبة للمتقين. እዚህ ጋር ነው በጣም የሚደንቀው የመልእክቱ ዋና ዓላማ ምንድን ነው? አምላክ አላህ ዝም ብሎ ታሪክ ሊነግረን ነው ስለ ነቢያት። ከታሪኩ በስተጀርባ ትልቅ መልእክት አለው። ቲልከ ሚን አንባኢ ልገይብ፣ ይህ ከሩቅ እውቀት ነው ሙሐመድ፣ ይህ የሩቅ ወሬ ነው፣ የሩቅ ዜና ነው። ኑሒሃ ኢለይክ፣ ወደ አንተ የማስተላለፋት። ማ ኩንተ ተዕለሙሃ አንተ ወላ ቀውሙከ ሚን ቀብሊ ሃዛ፣ አንተም ህዝቦችህም ከዚህ በፊት ይህን ታሪክ የምታውቁ አልነበራችሁም። ፈስቢር፣ ታገስ። አያችሁ እዚህ ጋር ነው። ስለዚህ በህዝቦቻቸው አዛ ተደርገው ነቢ ሰለላሁ ዐለይሂ ወሰለም ለእርሳቸው ማጽናኛ ይሆን ዘንድ ነው የነቢያትን ታሪክ የሚነግራቸው። ነቢያትም ልክ እንዳንተ አስተምረው አዛ ተደርገው ተፈትነው ሶብረ አልፈዋል ታግሰው። አንተም ልክ እንደነሱ አሁን እንደነገርኩ ፈስቢር ታገስ ሊላቸው ነው። ኢነል ዓቂበተ ሊልሙተቂን፣ የመጨረሻው ፍጻሜው እኔን ለሚፈሩ ሰዎች ነው። ደግሞ ለኑህና ከእርሱ ጋር ላሉ አማኞች ሆነ ፍጻሜው። አሁንም
ለአንተና ከአንተ ጋር ላሉ አማኞች ነው። ፍጻሜው ታገስ ብቻ አንተ አላቸው። ቃሉንም ፈጸመ አላህ ሱብሓነሁ ወተዓላ። የመካ ከሃዲያኖች አሳደዷቸው፣ የግድያ ሙከራ አደረጉ ምናምን ምናምን። ፍጻሜው ግን ለማን ሆነ? ለነቢዩ ሰለላሁ ዐለይሂ ወሰለም ድል አድርገው እርሳቸው። ከዚያ በኋላ እነዚያ አዛ ያደረጓቸው ሁሉ ታሪካቸው ተረሳ። ጎሳዬ ሰላም፣ እንዴት ነህ? ጎሳዬ ይሰማል? ሄሎ ሄሎ ጎሳዬ እሱ ሰላም አለይኩም። እኔ ልጠይቅ እስከሚመጣ። ወአለይኩም ሰላም። እሺ የኔ እንጀራ አባትና የባሌ እንጀራ አባት ለኔ አጅነቢዮች ናቸው ወይስ እንዴት ነው? እና ሲቀጥል የሱፐር ማርኬት ስጋ መብላት ይቻላል አይቻልም? ሁለቱም እነሱ ላንቺ አጅነቢ ነው አጅነቢ ናቸው። የሱፐር ማርኬት እንጀራ ስጋ መብላት ችግር የለውም። ቢስሚላህ መብላት ትችላላችሁ። ማን እንዳረደው ስለማይታወቅ፣ በምን ሁኔታ እንዳረደው ስለማይታወቅ ቢስሚላህ ብላችሁ መብላት ትችላላችሁ። ቢታወቅ ኑሮ ከማንና እንዴት እንደታረደ የዛኔ በሸሪዓ ሚዛን ትመዝኑታላችሁ። እሺ እሺ ጀዛኩሙላህ ኸይር። ወያካ ሲቀጥል ሁሴን ግን ከቅርታ ጋር ማለት ነው እኔ ከገባሁ ቆይቻለሁ ላይፍ ላይ ግን እስካሁን ውሃ ስጠጣ ላይም ውሃ ጥሩ ነው ጠጣ። ብዙ ስለምታወራ ጥሩ አይደለም። አንተ ወንድሜ መርሐባ ሹክራን። السلام عليكم وسو وعليكم السلام ጥያቄ ነበረኝ እሱ እሺ ጥያቄሽ ምን ነው? እንትን አሁን እኛ እዚህ ውጭ ሀገር ያለነው ሴቶች አብዛኛው ሰዎች መነጽር ትክክለኛ አለባበሱ እንደዚህ ነው ብለው ያስባሉ። በጣም ነው የተሳሳቱት። ትክክለኛ አለባበስ ወአለይኩም ሰላም ወራህመቱላሂ ወበረካቱ። الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ጥያቄ ነበረሽ አይሰማም እኮ ለራስሽ ነው። ድምፅሽን ከፍ አድርገሽ ሴት ስልኩን 1-5 ሜትር ጠጋ በይው፣ ከዛ በደንብ ይሰማል። እሺ ሰውን አይሰማም። አሁን ይሰማል። ቶሎ በይ፣ ፈጠን በይ፣ ባትሪ ሊዘጋ ነው። ማለት ነው። እሺ ጥያቄ ሙስሊም መቃብር ውስጥ እንጨለቅም። አንድ ሴት ይዛ ማለት ነው እዛ መቃብር ውስጥ ቡና ታፈላለች። ከዛ ከጓደኛ እንጨት እየለቀምን እናንተ ሴት ልጅ መቃብር ውስጥ እንጨት ይለቅማል እንደ ሴት ልጅ መቃብር ይገባል ወይ አለች። እራሷን ሴት ናት። ያኔ እኛ መማረግ ነው ያለብን። አሁን ባለማወቅ ነበር ለቀምነው እንጨት መቃብር ውስጥ። አሁን እኛ ቀብር የተቀበረበት ቦታ እየሄዳችሁ እንጨት እየለቀማችሁ ነው ወይንስ ምንድን ነው? መቃብር ውስጥ ነው፣ ሙስሊም መቃብር ውስጥ እኮ መቃብር የሚቀበር ቦታ ውስጡ ነው ገብታችሁ ወይንስ ከላይ መቃብር ያለበት አካባቢ እንጨት እየለቀማችሁ ነው?
ውስጥ ላይ ገብተን እንዴት ውስጥ ላይ ሰውየው ተቀብሮ የለ እንዴ? ያለማወቅ እንጨት ለመልቀም ገብተን ሴትዮዋ ሴት ልጅ መቃብር ውስጥ መግባት አይቻልም ብላ አባረረችን። ከዛ እንደማይቻል ደግሞ እኔ ግዴታ ጥያቄ ማድረግ መጣሁኝ እኮ ሸጊቶ አዳምጪ። መቃብር የተቀበረበት የታጠረበት ግቢ ውስጥ ገብተን እንጨት እየለቀምን ለማለት ነው ጥያቄሽ? አይው መቃብሩ የተዘረጋ በጣም ሰፊ መቃብር ነው። ያኔ ተቀብሮበታል። እኛ ገብተን እንጨት ለቀመ። እሺ አሁን ማድረግ ነው ያለብን። ግፋራው እሺ አዳምጪ ሸጊት እንጨት መልቀም በዚያ ውስጥ በሚለው መቃብሩን እንዳትረግጡ ተጠንቅቃችሁ መልቀም ከቻላችሁ ችግር የለም። መቃብር መርገጥ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም በህይወት ላለ ሰው ብቻ ሳይሆን የሞተንም ሰው ማክበር እንዳለብን፣ ያ ማለት አስክሬኑን እንደፈለግን መጫወት እንደሌለብን ተናግረዋል። هذا هو الإسلام። ይሄ ነው ኢስላም ብሎ ማለት በህይወት ያለን ሰው ብቻ ሳይሆን ከሞተም በኋላ ሰውየውን حتى አጥንቱን ብታገኙ አደራ እንዳትሰብሩ፣ እንዳገኛችሁት በእንዚያው እንደገና መልሳችሁ ቅበሩ ብለዋል። እሺ መቃብርን ስለመርገጥ قال النبي صلى الله عليه وسلم لا تجلسوا على القبور ولا تصلوا إليها አደራ መቃብር ላይ እንዳትቀመጡ ወደ እርሷም ዞራችሁ እንዳትሰግዱ አሉ። ያ ማለት ቀብሩን እንደ ቂብላ አቅጣጫ አድርጎ ተጠቅሞ ከፊቱ መስገድ አይቻልም። ሁለተኛ قال النبي صلى الله عليه وسلم لأن أجلس على جبرة فيصل ذلك إلى جسدي أو إلى عظمي أحب إلي من أن أجلس على المقابر أو كما قال النبي صلى الله عليه وسلم. نبياتنا صلى الله عليه وسلم بنالو በመቃብር ላይ ከምቀመጥና መቃብርን ከምረግጥ ፍምሳት ላይ ተቀምጬ ያ ፍምሳት አቃጥሎ የሰውነቴ ላይ ቢደርስ ይቀለኛል አሉ። መቃብር ላይ መቀመጥና መቃብርን መረጋገጥ ምን ያክል ከባድ እንደሆነ እየገለጸ። ስለዚህ እዚያ መቃብር ውስጥ ገብታችሁ በስነ ስርዓት ሳር ልታጭዱ ትችላላችሁ፣ ቀብሩን ሳትረግጡ፣ ወይም እንጨት ልትሰብሩ ትችላላችሁ፣ ችግር የለውም። ቀብሩን የምትረግጡና የምትቀመጡበት ምናምን ከሆነ ግን እሱ ተከልክሏል። ያለፈው አልፏል። ስላለፈው ተውበት ማድረግ ከዚህ በኋላ ግን በነገሮች መሰረት ነው። እኛ ደግሞ ዝም ብለን ለዛው ቀብር ሰደቃ ብንሰጥስ? ቀብር ጋር ሄዶ አምልኮ መስራት አይቻልም። ቀብር ሄዳችሁ ለሰውየው ዱዓ ማድረግና እስትግፋር ማድረግ ብቻ ነው። ያ ሴቶች ቤታችሁ ለያኔን ማድረግ ትችላላችሁ። ቤታችሁ ዱዓና እስትግፋር ለዛ ለሞተው ሰው። ወንድ ልጅ ምናልባት እዛ ከሄደ ይሄን ለማድረግ ብቻ እንጂ ለሌላም አይደለም። ለዚህ ይሄ ነው ማስረጃ የመጣበት። ማስረጃ قال النبي صلى الله عليه وسلم سلوا لاخيكم التثبيت فانه الان يسأل وفي روايه اخرى قال النبي صلى الله عليه وسلم استغفروا لاخيكم فانه الان يسأل. ነብያችን صلى الله عليه وسلم ብናሉ የሆነ ሰው በጊዜያቸው በተቀበረ ጊዜ ለወንድማችሁ ዱዓ አድርጉለት እርሱ አሁን የቀብር ጥያቄን ይጠየቃልና አሉ። አያችሁ ለሞተ ሰው ዱዓ ሊያደርግ ከሆነ ችግር የለውም። استغفار ሊያደርግለት ለኃጢአቱ ምህረትን ሊማጸንለት ከሆነ ልክ እንዲሁ قال النبي صلى الله عليه وسلم استغفروا لاخيكم فانه الان يسأل. ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ለወንድማችሁ ለኃጢአቱ ምህረትን ተማጸኑለት እርሱ አሁን የቀብርን ጥያቄ ይጠይቃልና አሉ። ከዚያ ውጭ ግን እዛ ሂጄ ቁርአን እቀራለሁ፣ ሰደቃ አደርጋለሁ፣ ገለበሌ ምናምን ይሄ ያስፈልጋል። ሶላት ሰግዳለሁ አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም لا تصلوا الى القبور አሉ። ወደ ቀብር ሄዳችሁ እንዳትሰግዱ ብለዋል። እሺ ሚላድ ማክበር ምን እንዴት ይታያል? ምን አልሽኝ? ሚላድ ያኔ ልደት ልደት ማክበር አይቻልም። ማን ስለሆነ ለማንኛውም ልደት ማክበር አይቻልም። እሺ በቁርአንም በሐዲስም ላይ ልደታቸውን አክብሩ የሚል የለም። በዚህ አጋጣሚ መውሊድም አይቻልም። አላህ ሱብሓነሁ ወተዓላ የነብዩ ሰለላሁ ዐለይሂ ወሰለም ልደት አክብሩ አላለም። የነቢያትን ልደት ማክበር አይቻልም። በሰው እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እንዴ? አልሐምዱሊላህ ደህና
ውሱ ከኒካ በፊት የተረገዘ ልጅ ካለ የተረገዘው ልጅ የዚና ልጅ ነው ተብሏል። እሺ ሰዎች የዝሙት ባለቤት ናቸው። ያ ልጁ ላይ ምንም ወንጀል የለበትም። ነገር ግን ያ ሰውዬ አባቱ ተብሎ ሊጠራ ይገባም ነው። ይሄን አገላለጽ። እሺ ከዛ በኋላ ቢጋቡስ ኒካው ውድቅ ነው የሚሆነው? ከዚያ በኋላ ተውበት አድርገው ስላለፈው ኒካ አስረው ቢጋቡ ችግር የለውም። ኦኬ። ስለዚህ ስላለፈው ነገር ተውባ ነው ማድረግ ያለባቸው ማለት ነው። ማለት አሁን እርጉዞና ገባችሁ ባሏል ከተጋቡ በኋላ እየኖሩ ማለት እርጉዞና ነው ያገባችሁ። ማሻ እርግዝና ላይ ሳልስ ኒካ ማሰር አይቻልም። ያገባት ከፈለገ ያ ሰውዬ ልታገባ ከፈለገች ከልጅም ከወለደች በኋላ ነው ኒካ ሊታሰረው። ስላለ ኦሬዲ ተጋብተው እየኖሩ እኮ እንደገና መደገም አለበት ኒካው ማለት ነው። አሁን ተፋተው እንደገና ኒካ መታሰር አለበት። ምንድነው የሚፋቱት? ኒካ የላቸውም ያልኩሽ እኮ ነው። አሁን መፋታት አይጠበቅባቸውም። እንደ አዲስ ኒካ ማሰር ነው የሚጠበቅባቸው። በእርግዝና ጊዜ የታሰረው ኒካ ስህተት ነውና በእርግዝና ጊዜ ኒካ ይታሰራል። ስለዚህ እስከዛሬ ተጋብተው የኖሩበት ጊዜ ሐራም ውስጥ ናቸው ማለት ነው። ባለማወቅ ነው። ከዚያ በኋላ ኒካ ስለሆነ እስከዛ የኖሩት እንደ ወንጀል አይቆጠርባቸውም። ባለማወቅ ነው። ባለማወቅ ወንጀል የሰራን ሰው አላህ እንደ ወንጀል አይቆጥርበትም። ኦኬ። ካወቁ በኋላ ግን ኒካ ማሰር አለባቸው። እሺ ሹክራን። ጎሳዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጎሳዬ ጎስነት ጎሳለም ለተህን አንሳ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነህ እሱ? እሺ ጥያቄ ነበረኝ። ሁለት ጥያቄ አለኝ። አንደኛው ሀይድ ላይ ሆና የተፈታች ሴት ኒካህ ይወርዳል ሙሉ በሙሉ? ሴት ልጅን በአራት ጊዜ መፍታት አይቻልም። ወንዶች ባካችሁ አዳምጡ። በአራቱ በምነግራችሁ ጊዜያቶች መፍታት አይቻልም በፍጹም። አንደኛ ሴት ልጅን የወር አበባ ላይ ሳለች መፍታት አይቻልም። ከሀይዷ እስክትነጻ መጠበቅ አለበት። ሁለተኛ ሴት ልጅ በወሊድ ደም ላይ ሳለች ጊዜ መፍታት አይቻልም። ልጅ ወልዳ ከዚያ በኋላ ባለው ደም ማለት ነው። ከደሙ እስክትነጻ መጠበቅ አለበት። ምናልባት ካልተስማሙና በቃ ምንም መፍትሄ ከሌላቸው በዚህ ጊዜ ላይ ከሆነች ይታገስና ጊዜው ሲያልቅ ጊዜ ከዚያ በኋላ። ሶስተኛ ሴት ልጅን በአንድ ቃል 3 ጊዜ መፍታት አይቻልም። 3 ጊዜ ፈትቼሻለሁ አይባልም። እንደዚህ አራተኛ كذلك لا يجوز له أن يطلقها في طهر جامعها بل يجب عليه أن ينتظر حتى تطهر وبعد ذلك يطلقها وهي على طهارتها قبل الجماع. አንድ ሰው አንድ ሴት ከሀይዷ ነጽታ ከዚያ በኋላ ባሏ ከተገናኛት በዚህ ሁኔታ መፍታት አይችልም። ሀይድ እስክታይ እንዳዲስ ጠብቆ ከዚያ ምንም ሳይገናኛት በንጽህናዋ እያለች እዛ ነው የሚፈታው። እነዚህ አራቶቹ የፍቺ አይነቶች ምን ይባላሉ? الطلاق البدعي ቢድዓዊ የሆኑ ፍቺዎች በቁርአንና በሐዲስ ያልተፈቀዱ የፍቺ አይነቶች ማለት ነው። ፍቺዎች አይቻልም ማለት ግን በዚህ ሁኔታ ቢፈታስ ኒካው ይወርዳል አይወርድም? እሱ ሌላ ጥያቄ ነው። በሀይድ ጊዜ ሚስቱን ቢፈታ ሰውየው ኒካሁ ይወርዳል አይወርድም ወደሚለው ስንመጣ ጊዜ ሀይድ ላይ መሆኗን እያወቀ ከሆነ የፈታው ኒካሁ አይወርድም። ምክንያቱም በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አብዱላህ ብን መስዑድ የተባለው አብዱላህ ብን ዑመር የተባለው የዑመር ብን አልኸጣብ ልጅ ሚስቱን በሀይድ ላይ ሆና ፈታት። ሀይድ ላይ መሆኗን እያወቀ فجاء عمر بن الخطاب رضي الله عنه وأخبر ذلك للنبي صلى الله عليه وسلم. عمر بن الخطاب ولا النبي صلى الله عليه وسلم قالت أنا للنبي صلى الله عليه وسلم نقرأت أنت يا الله ملك تنيا لجي عبد الله مستو بعيد لا يالك فتاتكو. فغضب النبي صلى الله عليه وسلم. النبي صلى الله عليه وسلم بتام تقوتو بزيكسي بزيكسي نبياتنا صلى الله عليه وسلم بتام تقوتو لمن هنا درجة ائتني بها له يزهل لي نعرف نورت يزوت متى لمن هنا تقوتو سو بيعتفى يقوتو له ده يقوتو بكو أو قصلا تفان بحيد لا هنا ፈታት። ይሄን ነገር ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አስተምራቸዋል እንደማይቻል። በዚህ ነገር ላይ ነብዩ ሰለላሁ ዐለይሂ ወሰለም ተቆጡትና ምን አሉ?
ረጅዕሃ አሉት መልሳት ቶሎ በል ወአምሲክሃ ዒንደክ ከአንተ ጋር አስቀምጣት ثم انتظر حتى تطهر ከዚያም ካለችበት ከአሁኑ ኃይል እስክትጸዳ ድረስ ጠብቅ وبعد ذلك ከዚያም በኋላ إن شئت طلقتها وإن شئت أمسكتها ከዚያ በኋላ በንጽህናዋ ያለች ነው ከፈለክ የምትፈታው ከፈለክም ደግሞ ወደ ቤትህ ማስቀረት ፈዛው ትችላለህ ብለው ነገሩት። አያችሁ አይደል? ስለዚህ ነው አውቆ ሆን ብሎ ሀይድ ላይ ያለች ሼክ አብዱልዓዚዝ ብን ባዝ ይሄን ሐዲስ ያዙና ምን አሉ? ባል ሚስቱን ሀይድ ላይ እንዳለች እያወቀ ሆን ብሎ ከፈታ ኒካሁ አይወርድም በዚህ መሰረት አሉ። ነገር ግን ሀይድ ላይ መሆኗን ሳያውቅ ከሆነ የፈታው خلاص ኒካሁ ወርዷል። ይሄ ነው። እሺ ሁለተኛው ጥያቄ ደግሞ ማለት ነው የሉጥ ህዝቦች ሲሰሩ የነበረውን ስራ የሰራ ሰው ሁክሙ ምንድን ነው? القتل قال النبي صلى الله عليه وسلم من وجدتموه يعمل عمل قوم لوط فاقتلوا الفاعل والمفعول به ግብረ ሰዶም ስራ ሲሰራ ብትወብትስ ነው የተባለው። ብትወብትስ ፈጸመበት በፊት ከተወበተ ወደ አላህ ሱብሓነሁ ወተዓላ نعم إلا الذين تابوا من قبل أن تقدروا عليهم አለበት አላህ እነዚያን ህጉን ሳትፈጽሙባቸው የተወበቱት ሲቀሩ አላ አንዴ ኡዱል አድርግ ልጆች ከዛ በኋላ ወደ መስጂድ እንሄዳለን። መጠበቅ ፈልጋችሁ ጠብቁ፣ ካልፈልጋችሁ ደግሞ እንዳትጠብቁ። መርሐባሽ ያው እዚህ ጋር ያለው ልጅ የጠየቀውን ጥያቄ ጠይቄልሃለሁ። ያው መልሱ ላንተ ነው። በውስጥ ከጻፋችሁልኝ ከዚህ ስወጣ ነው ማየት አልችልም። እዚህ ጋር ሆኜ ወደ ውስጥ ገብቼ ማየት አልችልም። ከቻልኩሽ ሁሱም መታሃል። እሺ ሌላኛው ጥያቄ ደግሞ ሌላ ጥያቄ እንኳን ጨርሻለሁኝ፣ ግን ቁርአን እናስቀራለን እያሉ በአንተ እዚሁ በቤትህ ላይ ፖስት እያደረጉ ስለሆነ ሌላ ቦታ ይዣቸው ነበረ እና ብትፈትናቸው ከዚህ በፊት እንደፈተንካቸው እንደዚህ አይነት ነገር እንዳይሰሩ ብታደርጋቸው። ሁለተኛ ደግሞ ባላንተ ለኡስታዝህ የገባሁት እንትን ነበር የሚሰማ ከሆነ ንያ ነበረኝ። አካውንቱ አልሰራ ብሎ እስካሁን ድረስ መላክ አልቻልኩም። አንተ ጋር እስካሁን መግባት አልቻልኩም። በምን በኩል ላገኝ እችላለሁ? እና ሌላው ተባለ አይደለም ቁርአን እናስቀራለን የምትሉ ሰዎች ትፈተናላችሁ። እሺ ከመቶ 110 ካመጣችሁ ማቅራት ትችላላችሁ። ሰላም
ሰላም አለይኩም። ሙስሊም ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጁማ ሱረቱል ካህፍን የምንቀራው ወቅቱ ከምን እስከ ምን ነው? አሁን ሐሙስ ከመግሪብ ጀምሮ ይቻላል የሚባል ነገር ሰምቼ ነበር። የጁምዓ ሌሊት ነው እሱ የሚጀምርበት። ነገር ግን ሐዲስ የሚለው የጁምዓ ቀን ላይ የቀራ ስለሆነ ድረስ እስከሆነ ድረስ ከቀኑ ክፍለ ጊዜ ላይ እስከ 10 ድረስ ባለው ጊዜ ፀሐይ እስክትጠልቅ ድረስ ባለው ጊዜ من قرأ سورة الكهف يوم الجمعة إلى حديث ليلة الجمعة إلى أضاء الله له من النور ما بين جمعتين. يا السلام عليكم. السلام عليكم. وعليكم السلام ورحمة الله وبركاته. ሁለት ጥያቄ ነበረኝ፣ ተመሳሳይ ጥያቄ። ምንድን ነው ያልሽው? ሁለት ጥያቄ ነበረኝ፣ ተመሳሳይ ጥያቄ። አንዴ ሚጢጢ የምትላለች ጥያቄ ትጠይቅ። ቀደም እሷ ክርስቲያን አናስቀድማችሁ። ሰላም እንዴት ናሽ? ይሰማሻል? ከላይ ሚዩት ሆነሻል። ሚጢጢ ጥያቄ አለሽ? አንዴ አዛን ላድርግሽ። ልጆች ጠብቁ፣ አዛን ላድርግ። الله أكبر الله أكبر الله أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة حي على حي على الفلاح حي على الفلاح الله الله لا ሁለት ደቂቃ ይጠብቃል። አሁን ልጠይቅ እሱ። እሺ ብሩክ ብሩክ ይሰማል? ሄሎ ሄሎ። እሺ አንድ ነገር ልጨምርና ልውረድ። በቃ አንድ ነገር ጨምሬ ልውረድ።